ሰላም ተማሪዎች እንዴት ናችሁ? በዛሬው ቪዲዮ ይዤላችሁ የመጣሁት ትምህርት የሰባተኛ ክፍል ፊዚካል ኤዱኬሽን ኤንድ ስፖርት ይሆናል ማለት ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ። እንዲሁም ደግሞ ይህን ቪዲዮ ዩቲዩብ ለብዙዎች እንዳደርሰው ላይክ በማድረግ ጀምሩ። የቴሌግራም ቻናል ሊንክ ዲስክሪፕሽን ላይ ያስቀምጣለሁ። እሱንም ጆይን ማለታችሁን እንዳትረሱ። አሁን ቀጥታ ወደ ትምህርቱ አልፋለሁ። እሺ ቻፕተር 1 ኮንሴፕት ኦፍ ፊዚካል ኤዱኬሽን ኤንድ ስፖርት። ስለ ፊዚካል ኤዱኬሽን እና ስለ ስፖርት ምንነት ትርጉም የምንማር ይሆናል በዚህ ቻፕተር ማለት ነው። እሺ ኢንትሮዳክሽን ላይ ዚስ ቻፕተር ዲልስ ዊዝ ቤዚክ ኮንሴፕት ኦፍ ፊዚካል ኤዱኬሽን ኤንድ ስፖርት። ይሄ ቻፕተር በዋናነት ድል የሚያደርገው የሚያጠነው ማለት ነው ስለ ፊዚካል ኤዱኬሽን ቤዚክ የሆኑ ኮንሴፕቶችን ዋና ዋና የሆኑ ትምህርቶችን ትማራላችሁ ማለት ነው። ቱ አቺቭ ዘ ዲዛይርድ ቻፕተር ለርኒንግ አውትካም፣ አላማውን ለማሳካት የዚህን ቻፕተር አውትካም ወይ ደግሞ ውጤት ወይም አላማውን አቺቭ ለማድረግ ለማሳካት ሪሌቫንት ኮንተንት አር ሴሌክትድ ኤንድ ኢንክሉድድ፣ ዋና ዋና የሆኑ ኮንተንቶች ወይም ደግሞ ይዘቶች ተመርጠው ሴሌክት ተደርገው ኢንክሉድድ ተደርገዋል ተካተዋል ማለት ነው። ኦል ዘ ሴሌክትድ ኮንተንት፣ የተመረጡት ኮንተንቶች ይዘቶች አር ፕሬዘንትድ ቱ ዘ ሌቭል ኦፍ ዘ ስቱደንት፣ የተማሪውን ሌቭል የተማሪውን ደረጃ በሚመጥን መንገድ ነው የቀረቡት ማለት ነው። እንዲሁም ደግሞ ቤዝድ ኦን ስቱደንት ፓስት ኤክስፒሪየንስ፣ እንዲሁም ደግሞ ቤዝድ ማለት ምን ላይ ተመርኩዘው ነው? የተማሪዎች ፓስት ኤክስፒሪየንስ፣ ያለፈ ተሞክሮ፣ ከዚህ በፊት የተማሪዎች ያለፈ ተሞክሮ ምንድን ነው ተብሎ ታይቶ በዛ ላይ ተመርኩዞ ነው ማለት ነው ይህ ቻፕተር የተዘጋጀው። ዘ ኮንተንት ኢን ዚስ ቻፕተር ሜንሊ ፎከስ፣ ኮንተንቶቹ በዚህ ቻፕተር ላይ ማለት ነው ይዘቶቹ ፎከስ በዋናነት ሜንሊ በዋናነት ፎከስ የሚያደርጉት ምን ላይ ነው? ኦን ዘ ዲፈረንስ ቢትዊን ፊዚካል ኤዱኬሽን ኤንድ ስፖርት፣ የስፖርትንና የፊዚካል ኤዱኬሽንን ዲፈረንስ ልዩነት ምንድን ነው? የፊዚካል ኤዱኬሽን እና ስፖርት ዲፈረንሱ ልዩነታቸው ምንድን ነው የሚለው ላይ ነው በዋናነት ቻፕተሩ ፎከስ እያደረገው ማለት ነው። እንዲሁም ደግሞ ስለ ፐርሰናል ሃይጂን፣ ስለ ግል ንጽህና አጠባበቅም ኤንድ ስፖርት፣ ስለ ስፖርት የሁለቱ ግንኙነት በተለይ የግል ንጽህና መጠበቅና ስፖርት ሁለቱንም በደንብ ያስረዳቸዋል ማለት ነው እዚህ ቻፕተር ላይ። ዘኢትዮጵያን ስፖርት ሌጀንድ፣ በኢትዮጵያ ውስጥ ያሉ በስፖርት ማለት ነው ታዋቂ የሆኑ ሰዎች ስለነሱም ትማራላችሁ ማለት ነው። ዘ ፕሪንሲፕል ኦፍ ኦሎምፒክ ጌም፣ እንዲሁም ደግሞ የኦሎምፒክ ጌም ህግጋቶቹ ምንድን ነው የሚለውንም ትማራላችሁ ማለት ነው። ዘ ፈርስት ኤድ፣ እንዲሁም ደግሞ ፈርስት ኤድ የመጀመሪያ ደረጃ እርዳታ ማለት ነው። ስፖርት ኢንጁሪ ማኔጅመንት፣ ስፖርት ላይ ኢንጁሪ ወይም ደግሞ ጉዳት ሲያጋጥመን እንዴት አድርገን ነው ማናጅ የምናደርገው፣ እንዴት አድርገን ነው የምናስተዳድረው ወይ ደግሞ ጉዳታችንን እንዴት እንንከባከባለን የሚለውንም ያስተምራችኋል ማለት ነው። ፕላስ ኮንሲኩዌንስ ኦፍ ዶፒንግ፣ የዶፒንግ ሪዛልቱ ምንድን ነው፣ ዶፒንግ የሚያመጣው ጣጣ ምንድን ነው የሚለውንም ነገር ትማራላችሁ ማለት ነው። ዶፒንግ ማለት አትሌቶች ሯጮች ሊሆኑ ይችላሉ፣ እግር ኳስ ተጫዋች ሊሆኑ ይችላሉ፣ ብቃታቸውን ለመጨመር የሚጠቀሙት መድኃኒት ነው። እሱ ከፍተኛ ችግር ነው የሚያመጣው፣ ስለሱም ትማራላችሁ ማለት ነው። እሺ ለርኒንግ አውትካም ላይ ለርኒንግ አውትካም ከተማራችሁ በኋላ ውጤቱ ምንድን ነው? አት ዘ ኤንድ ኦፍ ዚስ ቻፕተር፣ ይሄን ቻፕተር ከጨረስን በኋላ ስቱደንት ዊል ቢ ኤብል ቱ፣ ተማሪዎች ማወቅ የሚችሉት ነገር አለ። አንደርስታንድ ዘ ኮንሴፕት ኦፍ ፊዚካል ኤዱኬሽን፣ ፊዚካል ኤዱኬሽን ኮንሰፕቱ ትርጉሙ ምን እንደሆነ ትረዳላችሁ ማለት ነው። ስፖርት ምን እንደሆነ ትረዳላችሁ ማለት ነው። ፐርሰናል ሃይጂን የግል ንጽህና ምን እንደሆነም ትረዳላችሁ ማለት ነው። ሪኮግናይዝ ዘ ቫሊዩ ኢን ፕሪንሲፕል ኦፍ ፊዚካል ኤዱኬሽን ኤንድ ስፖርት ፎር ሄልዚየር ላይፍ፣ ፊዚካል ኤዱኬሽን እና ስፖርት ለጤና ምን ያክል አስተዋጽኦ እንዳለው እሱንም ታውቃላችሁ። ኤግዛማይን ዘ ፕሪንሲፕል ኦፍ ስፖርት፣ የስፖርት መርሁ ህጉ ምንድን ነው? የኦሎምፒክ ጌም ህጉ ምንድን ነው? ፕላስ ደግሞ ኢን ሪሌሽን ዶፒንግ፣ ከዶፒንግ ጋር ምን አይነት ግንኙነት አለው የሚለውንም ትረዳላችሁ ማለት ነው። ኦብቴን ቤዚክ ኖሎጂ ኦን ዘ ፈርስት ኤድ፣ ፈርስት ኤድ የመጀመሪያ እርዳታ ከጉዳት በኋላ ሐኪም ቤት ከመሄዳችን በፊት የሚደረጉ የመጀመሪያ እርዳታዎች አሉ። ስለዚህ ስለነሱ ደግሞ ቤዚክ የሆነ ዋና ማወቅ ያለባችሁን እውቀት ኖሎጂ ኦብቴን ታገኛላችሁ ማለት ነው። እሺ መጀመሪያ
ዲፈረንስ ቢትዊን ፊዚካል ኤዱኬሽን ኤንድ ስፖርት ነው። በፊዚካል ኤዱኬሽን እና በስፖርት መካከል ያለውን ልዩነት ነው። ለርኒንግ ኮምፒተንሲ አት ዘ ኤንድ ኦፍ ዚስ ቶፒክ ማወቅ ያለባችሁ ነገር ዩ ዊል ቢ ኤብል ቱ ዲስክራይብ ዲፈረንስ ቢትዊን ፊዚካል ኤዱኬሽን ኤንድ ስፖርት ነው። የሁለቱን ልዩነት ዲስክራይብ ማድረግ ትችላላችሁ። ሶ ይሄ ለርኒንግ ኮምፒተንሲ ነው። ለርኒንግ ኮምፒተንሲ ማለት ማወቅ ያለባችሁ ዝቅተኛ ደረጃ ተብሎ ማለት ነው። ለርኒንግ ኮምፒተንሲ ማለት ዝቅተኛ ተብሎ ማወቅ ያለባችሁ ነገር ነው። ይሄንን አላወቃችሁም ማለት በቃ ምንም አላወቃችሁም አልገባችሁም ማለት ነው። ለርኒንግ ኮምፒተንሲው ምንድነው? ለርኒንግ ኮምፒተንሲው ቢያንስ አንድ ተማሪ የሁለቱን ልዩነት ማወቅ ይኖርበታል። ስታርት አፕሊኬሽኖች አሉ፣ መነሻ ጥያቄዎች ማለት ነው። ስታርት አፕሊኬሽኖች ብዙ ጊዜ ምንድነው የእናንተ እውቀት ምን ያክል ነው፣ ከዚህ በፊት ምን አይነት ነገር ታውቃላችሁ የሚለውን ነገር ለመገንዘብ የሚመጡ ጥያቄዎች ናቸው። ሊስት ዘ ኦብጀክቲቭ ፊዚካል ኤዱኬሽን ይላል። የፊዚካል ኤዱኬሽንን የአካላዊ ትምህርት ማለት ነው ዓላማው ምን እንደሆነ ዘርዝሩ ይላል። ሶ ከምታውቁ ከሆነ ትዘረዝራላችሁ ማለት ነው። ሶ የምታውቁት ከዚህ በፊት ምን ያክል ታውቃላችሁ የሚለውን ለመገምገም ነው እንጂ ስታርት አፕሊኬሽኖች ኖቱ ላይ በደንብ የሚብራሩ ነገሮች ናቸው። ዋት ኢዝ ዘ ዲፈረንስ ቢትዊን ፊዚካል ኤዱኬሽን ኤንድ ስፖርት? እሺ ኢን ዮር ፕሪቪየስ ግሬድ ሌቭል ከዚህ በፊት ባለው የትምህርት ደረጃችሁ ላይ ማለት ነው ዩ ለርን ተምራችኋል አባውት ስለምን ኦብጀክቲቭ ዓላማ ሄልዝ ኤንድ ፊዚካል ኤዱኬሽን የጤናና እንዲሁም ደግሞ የአካላዊ ትምህርት ይሄ ፊዚካል ኤዱኬሽን የምንለው ዓላማው ምን እንደሆነ ተምራችኋል። መቼ? 6ኛ ክፍል ላይ ማለት ነው። በዚህ ሴክሽን ደግሞ በዚህኛው ፓርት ደግሞ የምትማሩት ዩ ዊል ለርን አባውት ስለምን ነው የምትማሩት? ዘ ዲፈረንስ ቢትዊን ፊዚካል ኤዱኬሽን ኤንድ ስፖርትስ። እሺ አሁን የሁለቱን ልዩነት በደንብ እዚህ ጋር እናያለን። ፊዚካል ኤዱኬሽን የምንለው ኢንተግራል ፓርት ማለት ዋና ነገር ነው ማለት ነው። የጀርባ አጥንት ነው ወይ ደግሞ ዋና ነገር ነው። ኦፍ ዘ ቶታል ኤዱኬሽን ፕሮሰስ የሁሉም ትምህርት ዋናው ምንድነው አለ? ፊዚካል ኤዱኬሽን ነው። ለሁሉም ትምህርት ዋና መሰረቱ ይላል። ኢንተግራል ፓርቱ ዋናው ምንድነው? ፊዚካል ኤዱኬሽን ነው። ኤይምስ ዓላማው ምንድነው? ኤይም ማለት ዓላማ ነው። ዘ ዴቨሎፕመንት ኦፍ ማሳደግ ነው ዓላማው። ምንድነው የሚያሳድገው? ፊዚካሊ አካላችን እንዲያድግ እንዲጠነክር፣ ሜንታሊቲ አእምሯችን እንዲዳብር፣ ሶሻሊ ማህበራዊ ግንኙነታችን እንዲስተካከል፣ ኢሞሽናሊ እንዲሁም ስሜታችን ምን እንዲሆን በአጠቃላይ ፊዚካሊም ሜንታሊቲያችንም አካላችንም አእምሯችንም ማህበራዊ ግንኙነታችንም ኢሞሽናሊቲያችን ከስሜት ጋር ተያይዞ ያለውን ነገር ምን እንዲሆን ፊት ማለት ብቁ እንዲሆን ፊት ሲቲዝን ብቁ የሆነ ዜጋ ማፍራት ነው ማለት ነው። በምን አማካኝነት? ስሩ ዘ ሚዲየም ኦፍ ፊዚካል አክቲቪቲ በአካላዊ እንቅስቃሴ ማለት ነው። አካላዊ እንቅስቃሴ በማድረግ ስፖርት በመስራት ፊት የሆነ ሲቲዝን ብቁ የሆነ ሲቲዝን በአእምሮም በአካልም በሁሉም ነገር ማለት ነው። ዛት ሃቭ ቢን ሰሌክትድ ኤንድ ፕላን ቱ አቺቭ ስፔሲፊክ አውትካም ምንድነው? ፊዚካል አክቲቪቲዎቹ ሴሌክት የተመረጡ ናቸው። ፕላንድ ታቅዶባቸው የሚሰሩ ናቸው። ቱ አቺቭ ስፔሲፊክ አውትካም ለማሳካት ሲባል የሆነን ዓላማ ለማሳካት ሲባል የምንሰራው ፊዚካል አክቲቪቲ ምንድነው? ሴሌክት የተመረጠና ፕላን የሆነ የታቀደ ነው ማለት ነው። ይሄ ፊዚካል ኤዱኬሽን ነው። ስፖርት ደግሞ ምንድነው? ኢት አን ኦርጋናይዝድ ይሄ የተደራጀ ነው። ኮምፒታቲቭ ፎርም ኦፍ አክቲቪቲ ኦር ፕሌይ ምንድነው? ኮምፒታቲቭ ነው፣ ለውድድር ነው። ይሄኛው ስፖርት ሲባል ለውድድር ታስቦ ነው ማለት ነው። ስለዚህ ኮምፒታቲቭ ፎርም ነው ያለው፣ ውድድር ነው። የውድድር እንቅስቃሴ ወይም ጨዋታ ነው ማለት ነው። ካራክተራይዝድ ባይ ምንድን ናቸው ባህሪዎቹ? የስፖርት ባህሪ ባይ ዘ ፎሎዊንግ ኤሌመንትስ እዚህ ጋር እነዚህ ነገሮች ባህሪዎች አሉት የስፖርት ማለት ነው። ኢት ኢዝ ኦርጋናይዝድ የተደራጀ ነው። ባይ ዘ ሴት ኦፍ ሩል ኤንድ ሬጉሌሽን የራሱ የሆነ ህግና ደንብ ያለው ነው ማለት ነው። ሪኩዌር ቴክኒክ ኤንድ ስኪል ቴክኒክ ይፈልጋል፣ ስኪል ብቃትም ይፈልጋል። ቴክኒክ ማለት ልዩ የሆነ እንቅስቃሴ፣ ስኪል ደግሞ ክህሎት ይፈልጋል። ለምሳሌ እግር ኳስ ተጫዋች ለመሆን ችሎታ ይጠይቃል። ሶ ይሄ ስፖርት ነው ምክንያቱም ውድድር ነው፣ ልታሸንፍ ነው የምትገባው ማለት ነው። ኢትስ ኮምፒታቲቭ ነው፣ በቃ ውድድር ነው። ሶ በውስጡ ለማሸነፍ የምንገባበት ነገር ነው ማለት ነው ስፖርት። ያኛው ግን ጀስት ትምህርት ነው። ፊዚካል ኤዱኬሽን የምንለው ትምህርት ነው። ትምህርቱ ደግሞ ምንድነው? በአካል እንድንዳብር፣ ሜንታሊቲያችን አእምሯችን እንዲዳብር፣ ስነ ልቦናችን እንዲጨምር፣ ጤናማ እንድንሆን ነው ፊዚካል ኤዱኬሽን ማለት ነው።
እንጂ ምንም አይነት የስፖርት የመሸናነፍ የማሸነፍ ወይም የውድድር መንፈስ የለውም ማለት ነው። ሶ ፊዚካል ኤዱኬሽን የምንለው ለምሳሌ ትምህርት ቤት ላይ የሚሰጡ እንቅስቃሴዎች አሉ። እሱ ፊዚካል ኤዱኬሽን ነው ማለት ነው። ትምህርት ቤት የሚሰሩ የአካል እንቅስቃሴዎች አሉ። ሶ እሱ ፊዚካል ኤዱኬሽን ነው የምንለው። ስፖርት ግን ምንድነው? ክህሎት የሚጠይቅ ነገር ነው ማለት ነው። አላማው ምንድነው? ለማሸነፍ ነው። ሶ ይሄ ነው ዋናው ዲፈረንስ ማለት ነው። the difference between physical education and sport can be described as follows። እሺ አሁንም ልዩነታቸውን እንደሚከተለው እናቀርባል እያለ ነው። ፊዚካል ኤዱኬሽን ሲባል ኢንቮልቭ ኢንስትራክሽን ትዕዛዝ ወይ ደግሞ ትምህርት ማለት ነው። ጊቨን ኢን ፊዚካል ኤክሰርሳይዝ ኤንድ ጌም። ስለዚህ ትምህርቶቹ ይሰጣሉ ማለት ነው። በጨዋታ ወይ ደግሞ በአካላዊ እንቅስቃሴ በፊዚካል ኤክሰርሳይዝ በአካላዊ እንቅስቃሴ ነው ትምህርቶቹ የሚሰጡት። የት? ኢንስኩል ትምህርት ቤት ላይ ማለት ነው። ሶ ትምህርት ቤት ላይ ጨዋታዎች ይከናወናሉ፣ አካላዊ እንቅስቃሴዎች ይከናወናሉ። ትምህርት ነው፣ ኢንስትራክሽን ነው ማለት ነው። ትምህርት ቤት ውስጥ የሚሰጡ አካላዊ እንቅስቃሴ፣ ጨዋታዎች፣ ትምህርቶች ፊዚካል ኤዱኬሽን ናቸው። ዋይል ስፖርትስ ይሄ ደግሞ ኢንስትራክሽን ነው፣ ትዕዛዙ ወይ ደግሞ ትምህርቱ ሜቢ ጊቭን የሚሰጠው ለምንድን ነው? ፎር ኮምፒቲቲቭ ፐርፐስ። ለምንድን ነው ዓላማው? ለውድድር ነው ማለት ነው። ነገር ግን ፊዚካል ኤዱኬሽን ኢዝ ኖት አይደለም ማለት ነው። ኖት አይደለም ነሰሰሪ ዊዝ ጎል ዓላማው አይደለም ጌቲንግ ፓርቲሲፓንት ተሳታፊውን ኢንቱ ኤኒ ኮምፒቲሽን ወደ ውድድር ወደ ውድድር ለማስገባት ፓርቲሲፓንት ተወዳዳሪ ማለት ነው። ተሳታፊዎች ፓርቲሲፓንቱን ለማወዳደር ታስቦ አይደለም። ፊዚካል ኤዱኬሽን ጀስት ትምህርት ነው ማለት ነው። ፊዚካል ኤዱኬሽን ለውድድር አይደለም። ኢት ኢዝ ሜንሊ ዓላማው ዋና ዓላማው ለምንድን ነው? ፊዚካሊ ሄልዝ ጤናማ እንድንሆንና ፊዚካሊ ፊት እንድንሆን ነው። አካላዊ ብቃት እንዲኖረን ነው። አካላችን ብቃት እንዲኖረውና ለጤናችን ነው እንጂ ምንም አይነት የውድድር መንፈስ የለውም ማለት ነው። ስፖርት ኢዝ ክላሲፋይድ አስ ስፖርትን ምን ብለን መመደብ እንችላለን? አሳን አክቲቪቲ እንቅስቃሴ ነው። ዛት ሪኩዌር የሚፈልግ ፊዚካል ስኪል አካላዊ ብቃት ይፈልጋል ማለት ክህሎት ችሎታ ይፈልጋል። ኤንድ ኦፈን ሰም ኮምፒቲቲቭ ኔቸር አለው። በባህሪው ምንድን ነው? ኮምፒቲቲቭ ነው፣ ለውድድር ነው። ለምሳሌ እግር ኳስ፣ ፉትቦል ብትወስዱ ለምሳሌ ችሎታ ሊኖራችሁ ይገባል ማለት ነው። ማንም ሰው ስፖርት ተጫዋች እግር ኳስ ተጫዋች ለመሆን ከተፈለገ ክህሎት ሊኖረው ይገባል። ነገር ግን while physical education is classified ምን ብለን ልንመድበው እንችላለን? ፊዚካል ኤዱኬሽንን ትሬኒንግ ስልጠና ማለት ነው። ዓላማው ምንድነው? ዴቨሎፕ ለማሳደግ ኬር ለመንከባከብ ምንን? ሂውማን ቦዲ ሰውነታችንን የሰው ልጅ አካል ክፍሎቻችንን ለማዳበር ለመንከባከብ ጤናማ ለመሆን የሚደረግ ነው ፊዚካል ኤዱኬሽን ማለት ነው። ሶ እዚህ ጋር አክቲቪቲዎች አሉ። አክቲቪቲ 1 እነዚህን አክቲቪቲዎች ከዚህ ቻፕተር መጨረሻ ላይ ሪቪው ኤክሰርሳይዝ አለ። ሶ ከሪቪው ኤክሰርሳይዝ ጋር አንድ ላይ የሚሰራላችሁ ይሆናል ማለት ነው። ስለዚህ አክቲቪቲ 1 አክቲቪቲ 2 እያለ ይቀጥላል። ጀስት አክቲቪቲዎቹን አልፋቸዋለሁ። ነገር ግን ከሪቪው ኤክሰርሳይዝ ጋር አንድ ላይ አድርጌ የሚሰራላችሁ ይሆናል ማለት ነው። እሺ ሌላኛው ፐርሰናል ሃይጂን ኤንድ ስፖርት ነው። የግል ንጽህናና ስፖርት ማለት ነው። ለርኒንግ ኮምፒተንሲ ሚኒመም ማወቅ ያለባችሁ ነገር ማለት ነው። አት ዘ ኤንድ ኦፍ ዚስ ቶፒክ ይህ ቶፒክ እንደተጠናቀቀ ዩ ዊል ቢ ኤብል ቱ ማወቅ ያለባችሁ ነገር ኤክስፕሌን ታደርጋላችሁ፣ ታብራራላችሁ። ሪሌሽንሽፕ ግንኙነቱን ማለት ነው። ፐርሰናል ሃይጂን እና ስፖርት ወይ ደግሞ ፊዚካል ኤክሰርሳይዝ ፓርቲሲፔሽን ስፖርት እና የግል ንጽህና ያለው ግንኙነት ምንድን ነው የሚለውን ነገር መግለጽ አለባችሁ ማለት ነው። ይህ ቶፒክ እንዳለቀ ዋት ኢዝ ስታርታፕ ኩዌሽን አለ። የመነሻ ጥያቄ ዋት ኢዝ ፐርሰናል ሃይጂን የግል ንጽህና ማለት ምን ማለት ነው? ፐርሰናል ሃይጂን ሲባል ሪፈርስ ቱ ኬር ጥንቃቄ ወይም እንክብካቤ ማለት ነው። ዛት ዋን ቴክስ አንድ ሰው የሚያደርገው ጥንቃቄ ወይም እንክብካቤ ለማ ፎር ሂዝ ኦር ሀር ቦዲ ለሰውነቱ ማለት ነው። ኢን ተርምስ ኦፍ ቢንግ ምን ለማድረግ ክሊን ንጹህ ለማድረግ አንድ ሰው ሰውነቱን ንጹህ ለማድረግ የሚወስደው ጥንቃቄ የሚወስደው እርምጃ ምን ይባላል? ፐርሰናል ሃይጂን ይባላል፣ ወይም የግል ንጽህና ማለት ነው። when taking part in physical activity look አካላዊ እንቅስቃሴ በምታደርጉበት ሰዓት it is important በጣም አስፈላጊ ነው to take meaningful measure meaningful ማለት ትርጉም ያለው ነገር ማድረግ አለባችሁ።
ትርጉም ያለው እርምጃ ማለት ትኩረት መስጠት አለባችሁ እንደማለት ነው። ምን ቱ ሜንቴን ጉድ ሃይጂን ጥሩ የሆነ ንጽህና አጠባበቅ ላይ ትኩረት መስጠት አለባችሁ። ይሄ በጣም አስፈላጊ ነገር ነው። አካላዊ እንቅስቃሴ የምታደርጉ ከሆነ ንጽህና መጠበቅ ግዴታ ነው ማለት ነው። ምክንያቱም ያልበናል፣ ከሰውነታችን የሚወጣ ላብ አለ። የግል ንጽህና በጣም መሰረታዊ ነገር ነው ማለት ነው። ጉድ ሃይጂን ፕራክቲስ ጥሩ የሆነ የንጽህና አጠባበቅ ልምድ ማዳበራችን ባይ ስቱደንት ተማሪዎች ጥሩ የሆነ የግል ንጽህናን ማዳበራቸው which helps ለምን ያግዛቸዋል? to ensure that everybody ማንኛውም ሰው involved የተሳተፈ በአካላዊ እንቅስቃሴ ላይ ማለት ነው to stay fit ብቁ እንዲሆን ያስችለዋል and well ጤናማ እንዲሆን ያስችለዋል። ይሄ ምንድን ሲያደርግ ነው? ተማሪዎች ንጽህናቸውን ሲጠብቁ ማለት ነው። የግል ንጽህናቸውን የመጠበቅ ባህሉን ሲያዳብሩ ማለት ነው። የተሳተፈ ሰው ሁሉም ምን እንዲሆን ያደርገዋል? ፊት እንዲሆን ብቁ እንዲሆን ዌል ጤናማ እንዲሆን ያስችለዋል ማለት ነው። የግል ንጽህና መጠበቅ ቱ ኪፕ አፕ አክቲቪቲ እንዲሁም ደግሞ ዘይላቭ ማለት የሚወዱትን እንቅስቃሴ እንዳስቀጥሉ በዛው የሚወዱት እንቅስቃሴ ያለ ያን እንቅስቃሴ ሳያቋርጡ ማለት ነው በዛው ለማስቀጠል የሚያግዛል ጉድ ሃይጂን ማለት ነው። የግል ንጽህና መጠበቅ ማለት ነው። እሺ ሌላው ደግሞ ሶ አስ ቱ ጌት ሞስት ኢንጆይመንት ማለት ደስታ ነው። ቱ ጌት ለማግኘት ማለት ነው። ሞስት ማለት ከፍተኛ ኢንጆይመንት ደስታ ለማግኘት አውት ኦፍ ቴኪንግ ፓርት ከተሳተፉ በኋላ የሆነ የሚሳተፉበት የአካል እንቅስቃሴ አለ። ከዛ ከተሳተፉበት የአካል እንቅስቃሴ ደስተኛ እንዲሆኑ ያደርጋቸዋል። ምንድነው እሱ? ጉድ ፐርሰናል ሃይጂን ጥሩ የሆነ የንጽህና መጠበቅ ልምድን ማዳበር ይሄ ሁሉ ጥቅም ይኖረዋል ማለት ነው። እሺ ላይክዋይዝ በተመሳሳይ ሁኔታ ማለት ነው ጉድ ሃይጂን ሃዝ አሁንም ይሄ የግል ንጽህና መጠበቃችን ኢኳል ኢምፖርታንስ እኩል ጥቅም አለው። ፎር ኤቭሪቦዲ ለማንኛውም ሰው ኢንቮልቭድ ኢን ሜንቴኒንግ ኤንድ ወርኪንግ ስፖርት ፋሲሊቲ ማለት የስፖርት መገልገያ ነገሮችን የሚጠግን የሚንከባከብ የሚያስተዳድር ሰው አለ። ለምሳሌ ጽዳቶች አሉ። ሜዳ ላይ ከሆነ ሜዳውን የሚጠብቅ ሰው አለ። ለነሱም ጥቅሙ እኩል ነው ማለት ነው። ልክ ለስፖርተኛው ለአካል እንቅስቃሴ ለሚያደርገው ሰው ያለው ጥቅም እኩል ነው ከሚያስተዳድሩት የስፖርት መገልገያ ቦታዎችን ከሚጠብቁትና ከሚያስተዳድሩት ሰዎች ጋር እኩል ጥቅም አለው። ለነሱም ጥቅም አለው ማለት ነው። ለስፖርተኛው ብቻ ሳይሆን ለስፖርት ፋሲሊቲ ለሚያከናውኑ ሰዎችም ጥቅሙ እኩል ነው ይለናል። when taking part in physical activity እሺ በአካላዊ እንቅስቃሴ ላይ በምንሳተፍበት ጊዜ ሪመምበር 3 ቤዚክ ቲንግስ 3 ነገሮችን ማስታወስ አለባችሁ። to stay healthy ጤናማ ለመሆን አካላዊ እንቅስቃሴ በምንሰራበት ሰዓት እነዚህ 3 ነገሮች ማስታወስ አለብን። ጤነኛ ሁነን እንድንቀጥል የምንሰራውን ነገር ማለት ነው። these are እነዚህ ምንድናቸው? always clean ሁሌ ንጹህ መሆን አለባችሁ። and cover wounds ቁስል ካለ ደግሞ ከቨር ማድረግ መሸፈን ነው። ውንድ ማለት ቁስል ነው። to prevent ይሄ ለምንድን ነው እንደዛ የምናደርገው? ለመከላከል ነው ማለት ነው። ምን ኢንትሪ ኦፍ ጀርም የሚገባውን ጀርም ማለት ነው። በቁስሉ ላይ ጀርሞች ይገባሉ ካልሸፈን ነው ማለት ነው። ወይ ደግሞ ደርት ሌላ ቆሻሻ ነገር ሊገባብን ይችላል። ያንን እንዳይሆንብን ውንድ ወይ ደግሞ ቁስሉን ከቨር ማድረግ መሸፈን ይኖርብናል ማለት ነው። እንዲሁም ደግሞ ያን ቁስል ክሊን ማድረግ አለብን፣ ንጹህ ማድረግ አለብን። ይሄ የመጀመሪያው ነው። ሌላኛው ደግሞ ዎሽ ዩር ሃንድ እጃችንን መታጠብ፣ ሃፍ ሻወር መውሰድም ይኖርብናል ማለት ነው። እሺ ይሄ ሁሉ ምንድነው? በፊዚካል አክቲቪቲ በአካላዊ እንቅስቃሴ በምንሳተፍበት ሰዓት ማድረግ ያለብን ነገሮች ናቸው። ሌላኛው ክሊን ዮር ስፖርት ዌር የስፖርት ልብሶችን ኢኩፕመንት መሳሪያዎችን ክሊን ንጹህ ማድረግ ይኖርብናል ማለት ነው። እሺ ኢምፖርታንስ ኦፍ ፐርሰናል ሃይጂን አፍተር ደ ፊዚካል አክቲቪቲ ጥቅሙ ምንድን ነው? የግል ንጽህና ከአካላዊ እንቅስቃሴ በኋላ ማለት ነው። አካላዊ እንቅስቃሴ ካደረግን በኋላ የግል ንጽህና መጠበቅ ምን ጥቅም አለው? እሺ ዘ ሜን ኢምፖርታንት ዋና ጥቅም
ኦፍ ፐርሰናል ሃይጂን የግል ንጽህና መጠበቅ አፍተር ፊዚካል አክቲቪቲ ከፊዚካል አክቲቪቲ በኋላ ኢዝ ዲስከስድ ቢለው የሚከተሉት ናቸው ማለት ነው። እሺ አንደኛው ምንድነው? ሄልዝ ቤኔፊት ነው። የጤና ጥቅም አለው። ምንድነው እሱ? ፒፕል ካን ሜንቴን ዜር ሄልዝ ጤንነታቸውን ሜንቴን መጠበቅ ይችላሉ። አቢሊቲ ቱ ፕራክቲስ ሞር እንዲሁም ደግሞ አቢሊቲ ፕራክቲስ ልምድም ማድረግ አለባቸው ይህንን ነገር ማለት ነው። በምን አማካኝነት? እሱ ክሊንነስ ንጹህ በማድረግ ንጹህ በመሆን ራሳቸውን ንጹህ በመሆን እንዲሁም ደግሞ ኢቲንግ በመመገብ ሄልዚ ዳይት ጤናማ የሆኑ ምግቦችን በመመገብ ጤናቸውን ምን ማድረግ ይችላሉ? መጠበቅ ይችላሉ ማለት ነው። ሶ ጤናቸውን እንዴት ነው የሚጠብቁት? ክሊን በመሆን ነው። በመጽዳት በማጽዳት የተለያዩ ልብሶቻቸውን ራሳቸውን ሰውነታቸውን በማጽዳት ክሊን በማድረግ እንዲሁም ኢቲንግ በመመገብ ምን ሄልዝ ዳይት ጤናማ የሆኑ ምግቦችን በመመገብ ጤናቸውን ማስጠበቅ መቀጠል ይችላሉ ማለት ነው። ሶ ሄልዝ ቤኔፊት አለው። ስለዚህ ከስፖርት እንቅስቃሴ በኋላ የግል ንጽህና መጠበቃችን ለጤና ጥቅም አለው። ሁለተኛ ሶሻል ቤኔፊት ነው። ማህበራዊ ጥቅም አለው። ኪፒንግ ዮር ፐርሰናል ሃይጂን ሬጉላርሊ ማለት በየጊዜው ፐርሰናል ሃይጂን የግል ንጽህናን ኪፒንግ መጠበቅ ሜክስ ዋን ሉክ ጉድ አንድ ሰው ሲታይ ሉክ ማለት ሉክ ሲታይ ጉድ ጥሩ እንዲመስል ያደርገዋል። ያ ማለት ከውጭ እኛን የሚያየን ሰው የኛ ገጽታችን የውጭ ገጽታችን ሀሪፍ ይሆናል ማለት ነው። ስለዚህ ይሄ ማህበራዊ ግንኙነት ላይ ያለው ጥቅም ነው። ከውጭ ስንታይ በጣም ሀሪፍ እንሆናለን ነው። ውስጣችንም ጥሩ ይሆናል። ከውጭም አካላችን ሲታይ ውጫዊ ገጽታችንም ሀሪፍ ይሆናል ማለት ነው። ሶ ይሄ ማህበራዊ ያለው ጥቅም ነው። ከማህበራዊ ግንኙነት አንፃር ያለው ጥቅም ነው። ሌላኛው ሳይኮሎጂካል ቤኔፊት ነው። የስነ ልቦና ጥቅምም አለው። when individual looks healthy ጤናማ መስሎ ሲታይ አንድ ሰው ኤንድ ክሊን ንጹህ መስሎ ሲታይ ከውጭ ማለት ነው it improves self image በራስ የመተማመኑ ይጨምርለታል ማለት ነው። self image በራስ የመተማመን ችሎታው ለራሱ የሚሰጠው ቫልዩ ማለት ነው እሱ ይጨምራል። ሳቲስፋክሽን ደግሞ እርካታም ያገኛል ማለት ነው። ይሄን አክቲቪቲ 2 ሪካሬቲቭ ኤክሰርሳይዝ ጋር የምሰራላችሁ ይሆናል። እሺ ሌላኛው ኢትዮጵያን ስፖርት ሌጀንድ በኢትዮጵያ ስፖርት ውስጥ ታዋቂ የሆኑ ሰዎች ማለት ነው። ለርኒንግ ኮምፒተንሲ እሺ ዝቅተኛ ማወቅ ያለብን ነገር at the end of this topic ይሄን ቶፒክ እንደጨረስ you will be able to describe መግለጽ አለባችሁ ፖለቲካል አክቲቪቲ ኦፍ some sport legend ታዋቂ የሆኑ በኢትዮጵያ ውስጥ ያሉ ስፖርተኞች ፖለቲካው ላይ ያላቸው እንቅስቃሴ ምንድነው የሚለውን ነገር ዲስክራይብ ታደርጋላችሁ ትገልጻላችሁ ማለት ነው። የመነሻ ጥያቄ ሊስት ሰም ኢትዮጵያን ስፖርት ሌጀንድ እስኪ የተወሰኑ በስፖርቱ ላይ ትልቅ አስተዋጽኦ ያደረጉ ታዋቂ የሆኑ ሰዎችን ዘርዝሩ ይላል። ዜር አክቲቪቲ ያከናወኑት ነገር ከፖለቲካ አንፃር ያከናወኑትንም ነገር in your previous grade level በባለፈው የግሬድ ሌቭል ላይ you learn about ስለ አበበ ቢቂላ ተምራችኋል። 6ኛ ክፍል ላይ ማለት ነው። ስለ ሌሎችም ተምራችኋል ይላል። and others ኢትዮጵያን ስፖርት ሌጀንዶች እንዲሁም ደግሞ ዜር አክቲቪቲ ያደረጉት እንቅስቃሴ በኢኮኖሚው በፖለቲካ አፌርስ ጉዳይ ማለት ነው። አፌርስ ማለት ጉዳዮች በኢኮኖሚ በፖለቲካዊ ጉዳዮች ላይ ምን አይነት አስተዋጽኦ እንዳደረጉ ከዚህ በፊት ስለ አበበ ቢቂላና ስለ ሌሎችም ኢትዮጵያ ታዋቂ ስፖርተኞች ተምራችኋል ይለናል። in this section በዚህኛው ደግሞ you will learn about እናንተ የምትማሩት ስለምንድነው ስለሌላ አዘር 3 ኢትዮጵያን ስፖርት ሌጀንዶች ትማራላችሁ። እንዲሁም ደግሞ ዜር አክቲቪቲ ምን አይነት እንቅስቃሴ አድርገዋል ፖለቲካዊ ጉዳዮች ላይ ፖለቲካል አፌር ላይ ምን አይነት አስተዋጽኦ አድርገዋል የሚለውን ትማራላችሁ ማለት ነው። ስፖርት ሌጀንድ ሲባል ምንድነው? describes or used for famous ማለት ነው ታዋቂ ማለት ነው። ወይም ደግሞ ስፖርት ሌጀንድ ሲባል ደግሞ ሂስቶሪካሊ በታሪክ ሲግኒፊካንት ከፍተኛ ስራ ይሰሩ በታሪክ ማለት ነው። ከዚህ በፊት ሀገርን ያኮሩ ምናምን ሶ በታሪክም ትልቅ አስተዋጽኦ ያላቸው in the area of sport በምን ዘርፍ በስፖርቱ ዘርፍ
ትልቅ አስተዋጽኦ ያደርጉ ሰዎች ወይ ደግሞ ታዋቂ የሆኑ ሰዎች ምን ይባላሉ? ስፖርት ሌጀንድ ይባላሉ። ሶ ስፖርት ሌጀንድ አር ኤክስፔክትድ ይጠበቃል። ኤክስፔክት ማለት ይጠበቃል ከስፖርት ሌጀንዶች ምን ቱ ፕሌይ እንዲጫወቱ ሲግኒፊካንት ሮል ከፍተኛ ሚና እንዲጫወቱ። በምን ዙሪያ ነው የሚጠበቅባቸው ከፍተኛ ሚና እንዲጫወቱ? አንድ ጆብ ክሬሽን የስራ እድል መፍጠር አለባቸው፣ ምክንያቱም ገንዘብ ስላላቸው ማለት ነው። ሶሻል ማህበራዊ በማህበራዊ ግንኙነትም ላይ ትልቅ አስተዋጽኦ ማበረከት አለባቸው። በፖለቲካል ጉዳዮችም ትልቅ አስተዋጽኦ ማድረግ አለባቸው ማለት ነው። እሺ እሱን ወደፊት በደንብ የምናየው ይሆናል። ምን ምን አስተዋጽኦ በፖለቲካ በሶሻል በጆብ ላይ ምን አስተዋጽኦ እንዳደረጉ ማለት ነው። ኢትዮጵያ ሃዝ መኒ ስፖርት ሌጀንድ። ኢትዮጵያ ብዙ በስፖርቱ ማለት ነው ብዙ ታዋቂ ሰዎች አሏት። ዛት ሃቭ ፕሌይድ የተጫወቱ ሲግኒፊካንት ሮል ከፍተኛ ሚና ከፍተኛ አስተዋጽኦ ያደረጉ ሰዎች አሉ። ኦር ወይ ደግሞ ኮንትሪቢዩት አድርገዋል አስተዋጽኦ አድርገዋል። ምን ላይ? ጆብ ክሬሽን የስራ ፈጠራ ላይ። በማህበራዊ ግንኙነት ማህበራዊ ሲባል ለምሳሌ ደካሞችን መርዳት ሊሆን ይችላል። ፖለቲካል አፌርስ ወደ ፖለቲካውም ዘልቀውም ለምሳሌ ሰላም እንዲኖር ማድረግ ፖለቲካ ነው። ሊደር መሆን አመራር መሆንም ይሄ ከፖለቲካ ነው ማለት ነው። ከፖለቲካ ጋር ይገናኛል። አመራር መሆን ሲባል ለምሳሌ የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንት መሆን ይሄ ፖለቲክስ ነው ማለት ነው። የተራቡትን ማገዝ ደካሞችን ማገዝ ደግሞ ሶሻል ይባላል፣ ማህበራዊ ግንኙነት ይባላል። ሶ ዘ ሜጀር አክቲቪቲ ዋና ዋና እንቅስቃሴዎች ኦፍ ሰም ኢትዮጵያን ስፖርት ሌጀንድ ዊል ዲስከስድ አስ ፎሎውስ። የመጀመሪያው ምሩጽ ይፍጠር ነው። ይሄ ኦልሬዲ በህይወት የለም። ከ1938 እስከ 2016 ዓ.ም ድረስ የቆየ ሰው ነው ምሩጽ ይፍጠር። ምሩጽ ይፍጠር የተወለደው ወዝቦር በትግራይ ክልል ነው። ኖርዘርን ኢትዮጵያ በሰሜን ኢትዮጵያ ማለት ነው። ኢን ዲስትሪክት ኦፍ አዲግራት በአዲግራት ወረዳ በ1938 ዓ.ም ተወለደ። ይፍጠር ዘ ሽፍተር ሉክ ይሄ ቅጽል ስሙ ነው። ይፍጠር ዘ ሽፍተር። ይፍጠር የተባለው ያው ፈረንጆች በአባት ስም ነው የሚጠሩት። ለምሳሌ በፈረንጅ አጠራር ምንድን ነው የሚባለው? ለምሳሌ እኛ እዚህ ጋር ምሩጽ ይፍጠር ካልን የሱ ስም ማን ነው? ምሩጽ ነው ማለት ነው። ይፍጠር ግን የማን ስሙ ነው? የአባቱ ስም ነው። ግን እነሱ ሲጠሩ መጀመሪያ የሚያስቀድሙት ፈረንጆች ምንድን ነው? መጀመሪያ የአባትን ስም ነው። የአባትን ስም ያስቀድሙና ከዛ የልጁ ስም ነው። ስለዚህ ምሩጽ ይፍጠር ከተባለ በፈረንጅ የልጁ ስም ይፍጠር ነው ማለት ነው። ምክንያቱም የሚቀደመው በእነሱ የአባት ስም ከዛ ቀጥሎ የሚመጣው የልጁ ስም ተብሎ ስለሚታሰብ እንደዛ ነው እነሱ ስማቸው ማለት ነው። ስለዚህ ለዛ ነው ይፍጠር የተባለው። ዘ ሽፍተር የተባለበት ምክንያት ደግሞ ማርሽ ቀያሪ ማለት ነው። ሽፍተር ማለት ማርሽ ቀያሪ ይባላል። ለምንድን ነው? ልክ ውድድሩ ሊጠናቀቅ ሲል ማርሹን ይቀይራል። ፍጥነቱን በጣም ነው የሚቀይረው ማለት ነው። ሶ ምን ተባለ? ማርሽ ቀያሪ ተባለ። ይፍጠር ዘ ሽፍተር ይህ ቅጽል ስሙ ነው ማለት ነው። ወዝ አን ኢትዮጵያ ሎንግ ዲስታንስ ረነር የኢትዮጵያ ረጅም ርቀት ሯጭ ነው። ህይወት ደ ዊነር ኦፍ እንዲሁም ደግሞ ዊነር ነው አሸናፊ ነው። 2 ጎልድ ሜዳሊያዎችን አሸንፏል። በ1980 ሰመር ኦሎምፒክ በክረምት በተካሄደው ኦሎምፒክ ላይ በ1980 ላይ 2 ወርቅ ሜዳሊያዎችን አሸንፈዋል ማለት ነው። ይሄ ነው እንግዲህ አትሌት ካፕቴን ምሩጽ ይፍጠር የሚባለው ማለት ነው። እሺ አሁን ምሩጽ ኤንድ ሂዝ አክቲቪቲ እንቅስቃሴዎቹ ኢን ፖለቲካል አፌር በፖለቲካ ጉዳይ ማለት ነው ምን ምን አስተዋጽኦ አድርጓል? ምሩጽ ፕሌይድ ሲግኒፊካንት አክቲቪቲ ትልቅ አስተዋጽኦ አድርጓል። ምሩጽ ይፍጠር በኢንሶሻል በማህበራዊ በፖለቲካል ጉዳዮች ላይ ኦፍ ደ ካንትሪ በሀገሪቱ በማህበራዊ በፖለቲካዊ ጉዳዮች ላይ ትልቅ አስተዋጽኦ አድርጓል። ኢን ኢንተርናሽናሊ አስ ዌል በሀገር አንደኛ በሀገርና እንዲሁም ደግሞ ኢንተርናሽናሊ በዓለም አቀፍ ለሀገሪቱ ለኢትዮጵያን ብቻ ሳይሆን እንደ ዓለም አቀፍም ትልቅ አስተዋጽኦ አድርጓል። ሂ ኮችድ ለምሳሌ አሰልጥኗል ማለት ነው። ናሽናል ቲሙን አሰልጥኗል። እንደ ሀገር ስናየው የሀገሩን ናሽናል ቲም አሰልጥኗል። ኤንድ ዲፈረንት አትሌቲክ ክለብ የተለያዩ ክለቦችንም አሰልጥኗል። ኢን ዘ ካንትሪ በሀገር ደረጃ ስናየው አንደኛ የሀገሪቱን ቲም ቡድን አሰልጥኗል። ሁለተኛ የተለያዩ ክለቦችን በሀገሪቱ ውስጥ የሚገኙ የተለያዩ አትሌቲክስ ክለቦችን አሰልጥኗል።
he was active participant in various social and political activity in the country so በሀገሪቱ በተለያዩ በማህበራዊ በፖለቲካዊ ጉዳዮች ላይ አክቲቭ ንቁ ፓርቲሲፓንት ተሳትፎ ንቁ የሆነ ተሳትፎ አድርጓል ማለት ነው። ሌላኛው ኃይሌ ገብረስላሴ ነው። በ1973 አሁንም በህይወት አለ። ሶ ከ1973 እንግዲህ መቼ እንደሚሞት አይታወቅም። ሶ ዳሽ ይደረጋል። ሶ he was born in አሰላ መቼ ነው የተወለደው? በአሰላ ነው የተወለደው። አርሲ ኦሮሚያ ክልል ማለት ነው። ኃይሌ ገብረስላሴ is the most sport legend ታዋቂ የሆነ ስፖርተኛ ነው በኢትዮጵያ ውስጥ እንዲሁም ደግሞ in the world as well በዓለምም እንደዛው in the world በዓለምም ታዋቂ የሆነ አትሌት ነው። he is double olympic gold medalist የሁለት ጎልድ ሜዳሊያም አሸናፊ ነው። 5 times 5 ጊዜ ደግሞ ወርልድ ሻምፒዮን የዓለም ሻምፒዮን ነው በ10,000 ሜትር 5 ጊዜ ማለት ነው። 5 ጊዜ የዓለም ሻምፒዮን ነው። ኃይሌ ገብረስላሴ ኢዝ ነው በአሁኑ ሰዓት ኃይሌ ገብረስላሴ ሰክሰስፉል በጣም ውጤታማ የሆነ ቢዚ ኢንተርፕረነር ቢዚ የሆነ ነጋዴ ነው። ኃይሌ ገብረስላሴ ምንም በቃ ቢዚ ነው ማለት ነው። ጊዜ የሌለው ነጋዴ ነው በአሁኑ ሰዓት። እሺ ኃይሌ ገብረስላሴ ኤንድ ሂዝ አክቲቪቲ ኢን ፖለቲካል አፌር አሁን በፖለቲካው ያለው እንቅስቃሴ ምን ይመስላል? ኃይሌ ገብረስላሴ ሶ መጀመሪያ የምናየው ኃይሌ ኤንድ ሂዝ አክቲቪቲ ኢን ጆብ ክሬሽን ላይ የስራ እድል በመፍጠር ላይ ያደረገው አክቲቪቲ እንቅስቃሴ ምንድን ነው የሚለውን እናያለን። ኃይሌ ቢሊቭስ ምን ብሎ ነው የሚያምነው? ኃይሌ ምን ብሎ ያምናል? ቢዝነስ ኦፖርቹኒቲ የንግድ እድል ማለት ነው። ቢዝነስ ኦፖርቹኒቲ ዱ ኖት ካም ኢዝሊ በቀላሉ አይመጣም። ቱ ሂም ለሱ በቀላሉ እንዳልመጣ ነው የሚያምነው። ቢኮዝ ኦፍ ሂስ ፌም ማለት ታዋቂነት ማለት ነው። ዝነኛ መሆን ማለት ነው። ሶ ዝነኛ ስለሆንኩ ብቻ አይደለም የንግድ እድል ያገኘሁት። የንግድ እድል ወይ ደግሞ ቢዝነስ ኦፖርቹኒቲ ሲባል እቃዎችን በቀላሉ መሸጥ ትርፋማ መሆን ማለት ነው። ሶ ያንን እድል ያገኘሁት ፌም ስለሆንኩኝ አይደለም ወይ ደግሞ ዝነኛ ስለሆንኩኝ አይደለም ብሎ ያምናል። በምንድን ነው ብሎ ነው የሚያምነው? ኢንስቴድ ሂ ቢሊቭ ኢን አክሽን በድርጊት በሰራሁት ስራ እንጂ ዝነኛ ስለሆንኩ አይደለም ቢዝነስ ኦፖርቹኒቲ ማግኘት የቻልኩት ብሎ ያምናል ማለት ነው። እና ምን ፈጥሯል? ሂ ክሬትድ ቫሪየስ ጆብ የተለያዩ ስራዎችን ለሚሰራ ሰው ፈጥሮላቸዋል የስራ እድል ማለት ነው። ለምሳሌ ሆቴል ቱሪዝም ላይ ኢምፖርት ኤንድ ኤክስፖርት ትሬድ ወደ ውጭ ማስመጣትና መላክ ማለት ነው። ማስገባት ወደ ኢምፖርት ማድረግ ወደ ሀገር ቤት ማስገባት የተለያዩ እቃዎችን እንዲሁም ደግሞ ወደ ውጭ ኤክስፖርት ማድረግ። ሌላኛው ኮፊ ፋርሚንግም አለው የቡና እርሻም አለው። ሶ የስራ እድል ፈጥሯል። ማይኒንግ ሴክተርም በዚህም ቦታ ላይ ስራ ፈጥሯል። ማይኒንግ ማለት የማዕድን ቁፋሮ ላይ ወርቅ ማውጣት ላይ የስራ እድል በደንብ ፈጥሯል ማለት ነው። ኃይሌ ገብረስላሴ ኃይሌ ክሬትድ ፈጥሯል ኤሎት ኦፍ ጆብ ብዙ ስራዎችን ፈጥሯል። ኦፖርቹኒቲ የስራ እድል ማለት ነው። ኢን ዘ ሰቨራል ፓርት ኦፍ ዘ ካንትሪ በሀገሪቱ በተለያየ ቦታ ማለት ነው። ሂ ኢዝ ኦልሶ ዋን ኦፍ ላርጅ ታክስ ፔየር ኢን ዘ ካንትሪ በሀገሪቱ ውስጥ ደግሞ ላርጅ በጣም ትልቅ ግብር ከፋይ ነው ማለት ነው። እሺ ሌላኛው ኃይሌ ኢን ሂዝ አክቲቪቲ ኢን ሶሻል ኤንድ ፖለቲካል አፌር አሁን ደግሞ በማህበራዊ ጉዳዩ ላይ እና በፖለቲካዊ ጉዳዩ ላይ ያለው አክቲቪቲ ምን ይመስላል የሚለውን እናያለን። ሶ ኃይሌ ገብረስላሴ ሃዝ ቢን ፕሌይድ ሲግኒፊካንት ሮል ታላቅ ሚና ተጫውቷል። ሲግኒፊካንት ሮል ታላቅ ሚና ምን ላይ? በሶሻል እና በፖለቲካል አፌር ጉዳዮች ላይ ማለት ነው። ኦፍ ደ ካንትሪ በሀገሪቱ ኢን ደ ግሎብ በዓለም አቀፍ በሀገሪቱ ብቻ አይደለም። ግሎብ ማለት በዓለም አቀፍ ደረጃም ትልቅ ሚና ተጫውቷል በሶሻል እና በፖለቲካል ጉዳዮች ማለት ነው። ሶ ሰም ኦፍ ዘ ሜጀር አክቲቪቲ ዋና አክቲቪቲዎች የሚከተሉት ናቸው። የመጀመሪያው ሂ ኢዝ ዘ ፋውንደር ኦፍ መስራች ነው። መስራች ማለት ነው። ዘ ፋውንደር ኦፍ ግሬት ኢትዮጵያን ረን ታላቁ ሩጫ በኢትዮጵያ የሚባል አለ። ሶ የሱ ታላቁ ሩጫ በኢትዮጵያ የሱን መስራች ነው ማለት ነው። ይሄ ደግሞ ታላቁ ሩጫ በኢትዮጵያ ምን አስተዋጽኦ አድርጓል ሲባል ዚስ ሄልፕስ ፒፕል ህዝቦችን ያግዛል ቱ ብሪንግ ቱጌዘር አንድ ላይ እንዲሆኑ ፎር ኮመን ጎል ለጋራ አላማቸው። ስለዚህ ለጋራ የሆነ አላማቸው አንድ ላይ እንዲሰባሰቡ አድርጓቸዋል።
ሌላኛው ቢውልድ መገንባት ችሏል። ፖዚቲቭ ኢሜጅ አወንታዊ የሆነ አስተሳሰብ ኦፍ ዘ ካንትሪ ስለ ሀገራቸው አንድ ላይ ስለተሰባሰቡ ስለ ሀገራቸው ጥሩ አይነት አመለካከት እንዲገነቡም ያስችላል ማለት ነው። ይህ ታላቁ ሩጫ በኢትዮጵያ የምንለው ግሬት ኢትዮጵያን ረን የምንለው ማለት ነው። ሰዎች አንድ ላይ እንዲሰባሰቡና በጋራ ጥቅማቸው ላይ ኮመን ጎል በጋራ ጥቅማቸው ላይ እንዲወያዩ ያስችላቸዋል። ስለ ሀገራቸው ደግሞ ጥሩ የሆነ አመለካከት እንዲኖራቸው ያስችላል ማለት ነው። ሌላኛው ሰርቭድ አሁንም አገልግሏል። ጉድዊል በበጎ ፈቃደኝነት አምባሳደር ሆኖ ለማ ለዩናይትድ ኔሽን ማለት ነው። ለምን ዓላማ ነው? ፎር ኢራዲኬሽን ኦፍ ፖቨርቲን ለማጥፋት በሚደረገው ትግል ውስጥ ተሳትፏል። ድህነትን ኢራዲኬት ለማጥፋት ማለት ነው። እንዲሁም ደግሞ HIV ኤድስንም እንደዚሁ ለማጥፋት በሚደረገው ትግል ውስጥ በበጎ ፈቃድ አገልግሏል። ፕሮሞሽን ኦፍ ዲሞክራሲን ደግሞ ለማጎልበት፣ ሄልፕስ ለማገዝ፣ ሪከቨሪ ፍሮም ክራይሲስ ከወጡበት ክራይሲስ ማለት የሆነ ችግር ነው። ከዛ ችግር ሪከቨር ማለት ማገገም ማለት ነው። አንድ ሰው ከዛ ችግር እንዳገግም የተለያዩ ማህበረሰቦች የተለያዩ ሰዎች ከሆነ ችግር እንዳገግሙ አግዟቸዋል ማለት ነው። ሌላኛው ደግሞ he has been contributing አሁንም ኮንትሪቢዩት አድርጓል፣ አስተዋጽኦ አድርጓል። ፋይናንሻል ሰፖርት ነው፣ የገንዘብ ድጋፍ ማለት ነው። ለማ ፎር ደ ሜጋ ፕሮጀክት ኦፍ ዘ ካንትሪ ለሀገሪቱ ሜጋ ፕሮጀክት ማለት ትልልቅ ፕሮጀክቶች ለምሳሌ አባይ ግድብን ይመስል ለሀገሪቱ ትልልቅ ፕሮጀክቶችም አስተዋጽኦ አድርጓል ማለት ነው። እንዲሁም ደግሞ ሌሎችም ሪስፖንሲቢሊቲዎችን አከናውኗል። ሶሻል ሪስፖንሲቢሊቲ ማህበራዊ ኃላፊነት ሲባል ለምሳሌ ተጎጂዎችን መርዳት ሊሆን ይችላል፣ የተራበን ማብላት ሊሆን ይችላል። እነዚህም ነገሮች ላይ ተሳትፏል ማለት ነው። has been serving ፕላስ ደግሞ አሁንም አገልግሏል። ምን ሜምበር አባል ሆኖ ናሽናል ካውንስል ማለት ሀገር አቀፍ ምክር ቤት ኦፍ ኢልደር የሽማግሌዎች ምክር ቤት ማለት ነው። እንደ ሀገርም ሽማግሌ ሆኖም አገልግሏል ማለት ነው። አትሌት ደራርቱ ቱሉ ከ1972 ጀምሮ ነው የእሷ ታሪክ ደግሞ ሾዝቦር አርሲን የተወለደችው ለሞ ቢሎ ወረዳ ቢልብሎ የሚባል ወረዳ በቆጂ ታውን በበቆጂ ከተማ በኦሮሚያ ሪጅን ማለት ነው። አትሌት ደራርቱ ቱሉ ኢዝ ዋን ኦፍ ደ ሞስት ስፖርት ሌጀንድ በጣም ታዋቂ ስፖርት ሌጀንድ ነች፣ ታዋቂ የሆነች ማለት ነው በኢትዮጵያ ውስጥ እንዲሁም ደግሞ ኢን ዘ ወርልድ በዓለምም ማለት ነው ታዋቂ የሆነች ስፖርተኛ ነች፣ ፌመስ ነች። ሌላኛው ደራርቱ ቱሉ የሚለያት ምንድነው? ሺ ኢዝ ዘ ፈርስት የመጀመሪያዋ ኢትዮጵያዊ አትሌት ነች ማለት ነው። በምን ኢን ዘ ፈርስት ብላክ አፍሪካን ውመን የመጀመሪያዋ ጥቁር አፍሪካዊ ሴት ነች። በምን ቱ ዊን ኦሎምፒክ ጎልድ ሜዳሊያ ኢን 10,000 ሜትር ራን በ10,000 ሜትር ማለት ነው ሩጫ ላይ የመጀመሪያውን የኦሎምፒክ ወርቅ ሜዳሊያ ያሸነፈች የመጀመሪያዋ ኢትዮጵያዊት የመጀመሪያዋ ጥቁር አፍሪካዊ ሴት ነች ማለት ነው። የመጀመሪያ ኢትዮጵያዊ ሴት የመጀመሪያ ጥቁር አፍሪካዊ ሴት በኦሎምፒክ ላይ ማለት ነው የወርቅ ሜዳሊያ ያሸነፈች በ10,000 ሜትር ማለት ነው ደራርቱ ቱሉ። ደራርቱ ቱሉ ኢን ሄር አክቲቪቲ ኢን ጆብ ክሬሽን አሁን ደግሞ ጆብ ክሬሽን ላይ ያላት አስተዋጽኦ ምንድን ነው የሚለው እናያለን። ደራርቱ ቱሉ ክሬቲቭ ቫሪየስ ጆብስ የተለያዩ ስራዎችን ክሬት አድርጋለች ፈጥራለች። ለምሳሌ በሆቴል ቱሪዝም ላይ አብዛኛው ጊዜ አትሌቶች ያው ሆቴል ይከፍታሉ ግድ ነው ማለት ነው። እዛ ጋር ደግሞ ብዙ ሰዎችን በስራቸው ቀጥረው ያሰራሉ። የስራ እድል ፈጠሩ ማለት ነው። እንዲሁም ደግሞ በሆቴል ቱሪዝም በሌላውም አዘር ሴክተር በሌላውም ዘርፍ ላይ እንደዚሁ ትልቅ አስተዋጽኦ አድርጋለች። ኢን ሰቨራል ፓርት ኦፍ ኢትዮጵያ በተለያዩ የኢትዮጵያ ክፍሎች ማለት ነው። ሌላኛው ደግሞ ደራርቱ ኢን ሄር አክቲቪቲ ኢን ፖለቲካል አፌር ፖለቲክሱ ላይ ምንድን አስተዋጽኦ አድርጋለች? ያደረገችው አክቲቪቲ ምንድነው? እንቅስቃሴ ደራርቱ ቱሉ has been played significant activity ትልቅ ሲግኒፊካንት ማለት ትልቅ አክቲቪቲ እንቅስቃሴዎችን ፕሌይድ ትልቅ ሚና ተጫውታለች በሶሻል እና በፖለቲካል ጉዳይ ማለት ነው ኦፍ ደ ካንትሪ። እንዲሁም ደግሞ በሀገሪቱን ብቻ ሳይሆን ኢንተርናሽናሊ በሀገሪቱን ብቻ ሳይሆን በዓለም አቀፍም ማለት ነው እንደ ዓለም አቀፍም ትልቅ አስተዋጽኦ አድርጋለች በሶሻልም በፖለቲካል ጉዳይ። እሺ ምንድን ናቸው? ሰም ኦፍ ዘ ሜጀር አክቲቪቲ ዋና ዋና የሚባሉ አክቲቪቲዎች እንደሚከተሉት ቀርበዋል።
መጀመሪያ ሺ ሃዝ ቢን ሰርቪንግ አገልግላለች። ምን ሆና? ፕሬዚዳንት ኦፍ ኢትዮጵያን አትሌቲክስ ፌዴሬሽን፣ የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንት ሆና አገልግላለች። ቢሳይድስ በተጨማሪም ሺ ኢዝ ኤ ሜምበር ኦፍ አባል ነች። ናሽናል ኢትዮጵያን ኦሎምፒክ ኮሚቴ፣ የሀገር አቀፍ ኢትዮጵያ ኦሎምፒክ ኮሚቴ አባል ነች ማለት ነው። ይህ እንግዲህ በፖለቲካው ያላት አስተዋጽኦ ነው። ሺ ሃዝ ቢን ወርኪንግ አስ ቫይስ ፕሬዚዳንት፣ ቫይስ ፕሬዚዳንት ማለት ምክትል ፕሬዚዳንት ሆና አገልግላለች። ኦፍ ኢስት አፍሪካን አትሌቲክስ ፌዴሬሽን፣ የምስራቅ አፍሪካ አትሌቲክስ ፌዴሬሽን ምክትል ፕሬዚዳንት ሆና አገልግላለች። ሺ ሰርቭድ አገልግላለች አስ ጉድ ዊል አምባሳደር፣ የበጎ ፈቃድ አምባሳደር ሆና ኦፍ ለዩናይትድ ኔሽን ማለት ነው፣ የተባበሩት መንግስታት ድርጅት። ፎር ዘ ኢምፓወርመንት ኦፍ ውሜን፣ ሴቶችን በማበረታታት በዛም አስተዋጽኦ አድርጋለች። ኢምፓወርመንት ኦፍ ውሜን፣ ሴቶችን በማበረታታት እና የተሻለ ነገር ከወንዶች ጋር እኩል እንዲሆኑ አበረታታለች ማለት ነው። ይህ እንግዲህ በበጎ ፈቃደኝነት ነው። ሶ ሺ ሃዝ ቢን ኮንትሪቢዩቲንግ፣ አሁንም አስተዋጽኦ አድርጋለች። ፋይናንሻል ሰፖርት፣ የገንዘብ ድጋፍ። ፎር ዘ ሜጋ ፕሮጀክት ኦፍ ዘ ካንትሪ፣ ለሀገሪቱ ትልልቅ የሆኑ ፕሮጀክቶች ላይ፣ እንዲሁም ደግሞ አዘር ሶሻል ሬስፖንሲቢሊቲ፣ ሌላም ማህበራዊ ኃላፊነቶችን ተወጣለች። የተቸገሩትን መርዳትን ይመስል። ሺ ሃዝ ቢን ፕሌይንግ፣ አሁንም ፕሌይንግ ተጫውታለች። ሚኒንግፉል ሮል፣ ታላቅ ሚና ማለት ነው። በምን? ፒስ ቢልዲንግ ኢን ዘ ካንትሪ፣ ሰላምን በመገንባት በሀገሪቱ ውስጥ ሰላምን በማምጣት ሰላምን ትሰብካለች ማለት ነው። ሶ እነዚህ አይነት አስተዋጽኦ አድርጋለች ደራርቱ። ሌላኛው ቀነኒሳ በቀለ በየቻ ከ1982 ጀምሮ። ሶ ቀነኒሳ በቀለ በየቻ የተወለደው ጁን 13 በ1982 ኒር በቆጂ በበቆጂ አካባቢ ነው የተወለደው ማለት ነው። ቀነኒሳ እንግዲህ የኢትዮጵያ ሎንግ ዲስታንስ ረነር ነው። የኢትዮጵያ ረጅም ርቀት ሯጭ ነው። ሁዋን አሸንፏል። ኦሎምፒክ ጎልድ ሜዳሊያ፣ የኦሎምፒክ ወርቅ ሜዳሊያዎችን በ10,000 ሜትር ኢን 2004 በ2004 ማለት ነው። በ2004 በ10,000 ሜትር ወርቅ የኦሎምፒክ ወርቅ ሜዳሊያ አሸንፏል። እንዲሁም ደግሞ ኢን ቦዝ 5,000 ሜትር ኤንድ 10,000 ሜትር ኢን 2008 በ2008 ደግሞ ቤጂንግ ላይ ነው። ይሄ ደግሞ ቤጂንግ ላይ በ5,000 ሜትር እና በ10,000 ሜትር በሁለቱም ሁለት ወርቅ ሜዳሊያ ማምጣት ችሏል ማለት ነው። ይህ ላተር ከዛ በኋላ ደግሞ እሱ ላተር ማለት ከዚህ በኋላ ሃርድ ሰክሰስ ውጤታማ ሆኗል። ኢን ማራቶን ከ5 እና ከ10,000 በተጨማሪም እነሱን ሩጦ ከጨረሰ በኋላ እድሜው እየገፋ ሲሄድ ብዙ ጊዜ ወደ ማራቶን ነው የሚሄዱት። ሶ በማራቶንም ሰክሰስፉል ነበረ። እሺ እሱ ደግሞ በጆብ ክሬሽን ላይ ያለው አክቲቪቲ ምንድን ነው? ቀነኒሳ በቀለ ኤንድ ሂዝ አክቲቪቲ ኢን ጆብ ክሬሽን። እሺ ቀነኒሳ በቀለ ሃዝ ቢካም ኢመርጂንግ ቢዝነስ ፐርሰን። ኢመርጂንግ ማለት እያደገ የሚሄድ ማለት ነው። ሶ እንግዲህ ቀነኒሳ በቀለ በቢዝነስ በንግዱ እያደገ ያለ ሰው ነው ማለት ነው። ሂ ክሬትድ ቫሪየስ ጆብ፣ የተለያዩ ስራዎችን ፈጥሯል። ኢን ሆቴል ቱሪዝም፣ ሆቴል ቱሪዝም ላይ ሁሉም አሉበት። ሌላውም አዘር ሴክተር፣ በሌላውም ዘርፍ ማለት ነው። ሂ ሃዝ ስታርትድ፣ ለምሳሌ ቢልዲንግ፣ አሁን ጀምሯል መገንባት ማለት ነው። አሁንም እየገነባ ነው፣ አላለቀም። ኢንክሉሲቭ፣ ሙሉ ትሬኒንግ፣ ስልጠና፣ ፋሲሊቲ፣ ሶ ሙሉ የስልጠና ማዕከል ማለት ነው። የት? ሱሉልታ ላይ እየገነባ ነው። ዊዝ ማሲቭ፣ ማሲቭ ማለት በጣም ትልቅ ኢንቨስትመንት ነው ያፈሰሰው። ስንት ነው? ኢቲፒ በኢትዮጵያ ብር ማለት ነው 350 ሚሊዮን 350 ሚሊዮን ብር ሱሉልታ ላይ ሙሉ የሆነ የትሬኒንግ ማዕከል ማስገንባት ጀምሯል ማለት ነው። ኦልሬዲ ተጀምሯል፣ አሁንም እየተገነባ ነው። ሂ ሃዝ ቢን ኮንትሪቢዩቲንግ፣ አሁንም ኮንትሪቢዩት አድርጓል፣ አስተዋጽኦ አድርጓል። ፋይናንሻል ሰፖርት፣ የገንዘብ ድጋፍ ለማ ሜጋ ፕሮጀክት ኦፍ ዘ ካንትሪ፣ ለሀገሪቱ ትልልቅ ፕሮጀክቶች እና እንዲሁም ደግሞ ለሌላ ማህበራዊ ኃላፊነቶች ማለት ነው። ቀነኒሳና ሂዝ አክቲቪቲ በፖለቲካ ኢን ፖለቲካል አፌር፣ ፖለቲካው ላይ ደግሞ ያለው አክቲቪቲ ምንድን ነው? ሶ ቀነኒሳ በቀለ ሃዝ ቢን ፕሌድ፣ አሁንም አስተዋጽኦ አድርጓል ማለት ነው። ሲግኒፊካንት ቀነኒሳ በቀለ ሃዝ ቢን ፕሌድ ሲግኒፊካንት አክቲቪቲ፣ አሁንም ትልቅ ሚና ትልቅ አስተዋጽኦ አድርጓል በሶሻሉም በፖለቲካዊ ጉዳዮች ኦፍ ዘ ካንትሪ፣ እንደ ሀገርም ኢንተርናሽናሊ እንደ ሀገር አቀፍም ማለት ነው። ሶ ምን አድርጓል? ሲግኒፊካንት የሆነ ትልቅ ሚና ተጫውቷል ማለት ነው በሶሻል እና በፖለቲካል ጉዳይ።
እሺ ምንድን ናቸው እነዚህ? some of the major activity are as follows ያደረጋቸው ነገሮች ምንድን ናቸው የሚለውን ደግሞ እዚህ ጋር ተጠቅሶልናል። መጀመሪያ he has been playing meaningful role ትልቅ አስተዋጽኦ አድርጓል in peace building in the country በሀገሪቱ ውስጥ ሰላምን በመገንባት ረገድ ሰላምን በማምጣት ረገድ ትልቅ አስተዋጽኦ አድርጓል ይለናል። he served አገልግሏል ጉድዊል አምባሳደር እንደ በጎ ፈቃዱ ነው ለዩኤን ፎር ኦርፋን ማለት ወላጅ አልባ ህፃናት ማለት ነው። እነሱን በመደገፍ and vulnerable children ጉዳት የደረሰባቸው ህፃናቶች ላይ በዚህ ላይ አስተዋጽኦ አድርጓል ማለት ነው። ፕላስ ደግሞ in its battle ማለት ድካም ባትል ማለት ትግል ማለት ነው። ትግሉ ምንድነው? ቱ ኢንድ እንዲያበቃ ምን እንዲያበቃ? ስቲግማ መገለል ማለት ነው። አታችም ቱ ኤችአይቪ ኤድስ በኤችአይቪ ኤድስ የተያዙ ህፃናቶች ወይም ሰዎች ይገለላሉ ማለት ነው። ሶ እሱን ለማስቆም ኢንድ ለማቆም ማለት ነው በሚደረገው ባትል ትግል ውስጥ አስተዋጽኦ አድርገዋል ማለት ነው። ሶ ለህፃናቶች ወላጅ አልባ ለሆኑ ለተጎዱ ለተቸገሩ ህፃናቶች እንዲሁም ደግሞ በኤችአይቪ ምክንያት ለሚገለሉ ሰዎች ሶ በዛ ውስጥ የራሱን የሆነ አስተዋጽኦ አድርጓል በበጎ ፈቃደኝነት ማለት ነው። ቀነኒሳ በቀለ ማለት ነው። እሺ ሌላኛው መንግስቱ ወርቁ ነው። ይሄ ደግሞ ፉትቦለር ነው። ሶ መንግስቱ ወርቁ was an Ethiopian ፉትቦለር ነው። የኢትዮጵያ እግር ኳስ ተጫዋች ነው። recognized as one of the best Ethiopian ፉትቦለር እንግዲህ አንደኛው በጣም ምርጥ የኢትዮጵያ እግር ኳስ ተጫዋች ውስጥ in history በታሪክ ከነማ ጋር እኩል ነው with ሉሲያኖ ቫዛሎ and ይድነቃቸው ተሰማ። እነዚህ ሉሲያኖ ቫዛሎ እና ይድነቃቸው ተሰማ የሚባሉት በእግር ኳስ ታሪክ ትልቅ ታሪክ ያላቸው ትልቅ አስተዋጽኦ ያደረጉ ሰዎች ናቸው። ከነሱ ጋር እኩል ማለት ነው። ይሄ መንግስቱ ወርቁ የሚባለው ከነሱ ጋር እኩል ትልቅ ታሪክ ያለው ሰው ነው ማለት ነው። he is best known የሚታወቀው for his role ባደረገው ሚና ነው። ምን ላይ? in the final of 1962 African Nation Cup በአፍሪካ ዋንጫ ላይ በአፍሪካ አህጉር ዋንጫ ላይ ኢትዮጵያ በ1962 ዓመተ ምህረት ፍጻሜ ደርሳ ዋንጫውን አንስታለች። ሶ እዛ ጋር ያደረገው አስተዋጽኦ ነው እግር ኳስ ተጫዋች ስለሆነ ማለት ነው። እንዲታነሳ አንዱን አስተዋጽኦ አድርጓል። በዛ ነው የሚታወቀው በዋናነት ማለት ነው። he debated with ሴንት ጆርጅ ማለት ቅዱስ ጊዮርጊስ ማለት ነው። ሶ ከቅዱስ ጊዮርጊስ ጋር የመጀመሪያውን ጨዋታ በ1957 ዓ.ም አድርጓል። and remained ከዛ በዛው ቀረ with ክለብ ከክለቡ ጋር in his entire career በሙሉ የስራ ዘመኑ ማለት በሙሉ የስራ ዘመኑ በዛው በቅዱስ ጊዮርጊስ ነው የጨረሰው ማለት ነው። በ1957 ለመጀመሪያ ጊዜ ተጫወተ። ከዛ በኋላ በዛው ሙሉ የስራ ዘመኑን እዛው አሳለፈ ማለት ነው። በ1962 ደግሞ ኢትዮጵያ አፍሪካ ዋንጫን እንድታሸንፍ ረድቷል ማለት ነው መንግስቱ ወርቁ። አክቲቪቲ 3 ከእንትኑ ጋር ከሪቪው ኤክሰርሳይዝ ጋር የሚሰራላችሁ ይሆናል። ሌላኛው ፕሪንሲፕል ኦፍ ኦሎምፒክ ጌም ነው። የኦሎምፒክ ጌም ፕሪንሲፕል መርሆና ህጎቹ ማለት ነው። ለርኒንግ ኮምፒተንሲው ይሄን ርዕስ እንደጨረሳችሁ ሊስት ማድረግ ትችላላችሁ። the principle of olympic game የኦሎምፒክ ጌም ምንድናቸው ህጎቹ የሚለውን ሊስት ማድረግ ይኖርባችኋል። ይሄ ለርኒንግ ኮምፒተንሲ ዝቅተኛው ማወቅ ያለባችሁ ነገር ነው ማለት ነው። ከዚህ በታች ከሆነ ምንም አላወቃችሁም እንደማለት ነው። የመነሻ ጥያቄዎች አሉ። what do you know about olympic game ስለ ኦሎምፒክ ጌም ምን ታውቃላችሁ ይላል። እሺ in your grade 6 lesson በስድስተኛ ክፍል ላይ you learn about ተምራችኋል ስለ ኦሎምፒክ movements ስለ ኦሎምፒክ እንቅስቃሴዎች ጨዋታዎች ተምራችኋል ይላል። in this section በዚህኛው ክፍል ደግሞ you will learn የምትማሩት ፕሪንሲፕል መርሁን ወይም ህጉን ነው። የማንን? የኦሎምፒክ ጌምን ፕሪንሲፕል ማለት ነው። እሺ ኦሎምፒክ ጌም are the biggest sporting event ትልቅ ነው። ይሄ ከትልቁ ከስፖርት ውስጥ በጣም ትልቁ አንዱ ኦሎምፒክ ጌም ነው። እንደ ወርልድ እንደ ዓለም ማለት በዓለም ትልቁ ጌም ከተባለ ኦሎምፒክ ጌም ነው። አንዱ እሱ ነው ማለት ነው። እሺ therefore it is very important ስለዚህ በጣም አስፈላጊ ነው። to learn መማር principle of game ስለዚህ ጌም ፕሪንሲፕል ህግ መማር በጣም ያስፈልጋል ማለት ነው። ምክንያቱም
ከዓለም ትልቁ የስፖርት አይነት ስለሆነ። IOC የምንለው ደግሞ ኢንተርናሽናል ኦሎምፒክ ኮሚቴ ዓለም አቀፍ የኦሎምፒክ ኮሚቴ ማለት ነው። the governing body of modern olympic game ይሄ ደግሞ አስተዳዳሪ ነው። ገቨርኒንግ ቦዲ አስተዳዳሪ አካል ነው ማለት ነው። ይህን ዘመናዊ የኦሎምፒክ ጨዋታ የሚያስተዳድረው ማን ነው? ኢንተርናሽናል ኦሎምፒክ ኮሚቴ ነው። እና ምን ያደረገ? ዲዛይን አዘጋጀ። the following principle ከዚህ ቀጥሎ ያሉትን ህጎች for the good of the game ለጌሙ ጥሩነት ሲባል ማለት ነው። ጌሙ ጥሩ እንዲሆን ተወዳጅ እንዲሆን ሲባል እዚህ ጋር ህጎችን አስቀምጧል። የመጀመሪያው ነን ዲስክሪሚኔሽን ነው። ምንም አይነት አድልዎ ማለት ነው አይኖርም ኦሎምፒክ ጌም ላይ። ኤቭሪ ኢንዲቪዥዋል ሁሉም ሰው ሃዝ ኦፖርቹኒቲ እድል አለው። ኢን ፕራክቲሲንግ ስፖርት ስፖርትን የመስራት የመለማመድ እድል አለው። ዊዛውት ዲስክሪሚኔሽን ኦፍ ኤኒ ካይንድ ኤኒ ካይንድ ማለት ከማንኛውም ዲስክሪሚኔሽን አድሎ ውጭ ማለት ነው። ምንም አይነት አድሎ ሳይደርስበት ሁሉም ሰው ስፖርትን መለማመድ ይችላል ማለት ነው። ኢን ዘ ኦሎምፒክ ስፕሪት በኦሎምፒክ መንፈስ ነው። የኦሎምፒክ መንፈስ ሲባል ምንድን ነው? አንደኛ ኦሎምፒክ ስፕሪት ሲባል ፍሬንድሽፕ ጓደኝነት፣ ሶሊጃሪቲ አንድነት አንድ መሆን፣ ፌር ፕሌይ ፍትሃዊነት። ሶ ኦሎምፒክ እንደዛ ነው የሚያምነው ማለት ነው። ሶ ጓደኛ መሆን አለብን፣ አንድ መሆን አለብን፣ ፍትሃዊ መሆን አለብን የሚለውን ነገር ይዞ ነው ማለት ነው። ሶ በዚህ መንገድ ነው ማንም ሰው ያለምንም አድልዎ መሳተፍ ይችላል ማለት ነው። ሰስቴኔቢሊቲ ደግሞ ዘላቂነት ነው። ይሄ ደግሞ ዘላቂነት ምንድን ነው? ዘላቂ የሚሆነው ባለበት እንዲቀጥል ማድረግ ማለት ነው የሆነን ነገር። ይህ ሰስቴኔቢሊቲ ሲባል ኮንቲኒቲ ኦፍ መቀጠል ማለት ኮንቲኒቲ ወርልድ ኢኮኖሚ የዓለም ኢኮኖሚ በቀጣይነት ሳይቋረጥ እንዲቀጥል ያደርጋል ኦሎምፒክ ጌም ማለት ነው። ማህበረሰቡ ሶሳይቲ እንዲደሰት ያደርጋል። ኢንቫይሮንመንት አካባቢው ምቹ እንዲሆን ያደርጋል ኦሎምፒክ ጌም ማለት ነው። ሰስቴኔቢሊቲ ማለት ዘላቂነት። ዘላቂነት ሲባል ኢኮኖሚው በዘላቂነት እንዲጨምር ያደርጋል። ማህበረሰቡ እንዲደሰት ያደርጋል። አካባቢው ደግሞ ለማህበረሰቡ ምቹ እንዲሆን ያደርጋል። ማነው እሱ? ኦሎምፒክ ጌም ማለት ነው። ሌላኛው ሂውማኒዝም። ሂውማኒዝም ሲባል ደግሞ ሰውነት እንደ ሂውማኒዝም ይባላል። የሰው ልጅ ክብር። ሶ ሂውማኒዝም ሲባል the goal of ኦሎምፒዝም የኦሎምፒዝም ዓላማ is to place ስፖርትን በመጠቀም ማለት ነው to promote peaceful society ማበረታታት ወይም ማጎልበት ነው። ምን የሆነ ሰላማዊ የሆነ ማህበረሰብ ማለት ነው። ዓላማው ደግሞ ኮንሰርንድ በዋናነት ደግሞ ትኩረት የሚያደርገው ምን ላይ ነው? ይሄ ኦሎምፒክ ጌም የምንለው with prevention of human dignity መከላከል ነው። የሰው ልጅ ክብር መከላከልም ላይ ትኩረት ያደርጋል ሂውማኒዝም ማለት ነው። ስለዚህ ይሄ የኦሎምፒክ ጌም ዋና ዓላማው ስፖርቱን ተጠቅሞ ሰላማዊ የሆነ ማህበረሰብ መፍጠር ነው። ያም መፍጠራችን ደግሞ ለምን ይጠቅመናል? የሰው ልጅ ክብር ለመከላከል ይጠቅመናል ማለት ነው። ሌላኛው ዩኒቨርሳሊቲ ዓለም አቀፋዊነት ሲባል ሁሉም ሰው መሳተፍ ይችላል ማለት ነው። ሁሉም የሀገሪቱ ክፍል አንድ ሀገር ብቻ አይደለም ኦሎምፒክ ላይ የሚሳተፈው። ሁሉም ዓለም አቀፍ ህግ በዓለም ላይ ያሉ ሀገሮች ሁሉም መሳተፍ ይችላሉ። ዩኒቨርሳሊቲ ማለት ዓለም አቀፋዊነት። ይሄ ደግሞ ዲስክራይብስ ዩኒቨርሳል ሪፕሬዘንቴሽን ውክልና አት ኦሎምፒክ ጌም ላይ የተወከሉ አሉ። እነሱ ማናቸው? ናሽናል ኦሎምፒክ ኮሚቴዎች ማለት ነው። የእነሱ መወከል ምንድን ነው? ከሁሉም የሀገሪቱ ክፍል ማንኛውም አትሌት እንዲወዳደር ያስችላል ናሽናል ኦሎምፒክ ኮሚቴ መኖሩ ማለት ነው። ሌላኛው ሶሊጃሪቲ ማለት አንድነት፣ አንድ መሆን። ይሄንን ነው የሚያሳየው ኦሎምፒክ ጌም ማለት ነው። ምን ማለት ነው? ብሪንግንግ ዘ ወርልድ ቱጌዘር ዓለምን አንድ ማድረግ ፎር ፒስፉል ለሰላም ፒስፉል ወርልድ ስሩ ስፖርት በስፖርት አማካኝነት ዓለምን ወደ አንድ መሰብሰብ ለሰላም ሲባል ፎር ፒስፉል ወርልድ በሰላማዊ መንገድ ማለት ነው። በሰላማዊ መንገድ በጦርነት አይደለም። በሰላማዊ መንገድ ወርልድን ወይ ደግሞ ዓለምን አንድ ላይ መሰብሰብ በስፖርት ተጠቅሞ እነዚህ ናቸው ማለት ነው። ሌላኛው ደግሞ ሊንክ ስፖርት ዊዝ ካልቸር ስፖርትን ከካልቸር ጋር ማያያዝ። እነዚህ የኦሎምፒክ ጌም ዋና መርህና ህጎች ናቸው። ሊንክ ስፖርት ዊዝ ካልቸር ሲባል ምንድን ነው? ለምሳሌ
ኦሎምፒክ ጌምን የሚያዘጋጅ ሀገር የመክፈቻና የመዝጊያ ፕሮግራሞችን የራሱን ባህል ያሳያል። ይሄ ምን ሆነ? ስፖርትን ከካልቸሩ ጋር ሊንክ አደረግነው አያያዝ ነው ማለት ነው። እሺ አክቲቪቲ ፎርንም ሌሎችንም አክቲቪቲዎች ከሪቪው ኤክሰርሳይዝ ጋር የምሰራላቸው ይሆናል። ሌላኛው ፈርስት ኤድ ኤንድ ኢንጁሪ ማኔጅመንት ነው። ፈርስት ኤድ ሲባል የመጀመሪያ እርዳታ እና እንዲሁም ደግሞ ኢንጁሪ ከተከሰተ በኋላ ደግሞ እንዴት ነው መያዝ የምንችለው ማስተዳደር የምንችለው። ይህን ቶፒክ እንደጨረስን ኤክስፕሌን the way how injury managed እንዴት ኢንጁሪ ማስተዳደር እንደሚቻል፣ እንዴት ጉዳትን ማስተናገድ ከተጎዳም በኋላ እንዴት መንከባከብ እንዳለብን ወዮችን መንገዶችን ኤክስፕሌን ማድረግ ይኖርባቸዋል ማለት ነው። ይህ ቶፒክ ካለቀ በኋላ መነሻ ጥያቄዎች አሉ። ኦኬ what the information do you have about the first aid? ስለ ፈርስት ኤድ ምን አይነት ኢንፎርሜሽን አላችሁ ይለናል። did you get first aid? ፈርስት ኤድ አግኝታችሁ ታውቃላችሁ? when you are injured ስትጎዱ in your life experience በህይወታችሁ ተሞክሮ ባገኛችሁት ልምድ ከዚህ በፊት ባገኛችሁት ልምድ የመጀመሪያ እርዳታ አግኝታችሁ ታውቃላችሁ ወይ ይለናል። እንግዲህ ከምታውቁ ከሆነ የስ ካልሆነ ኖ ትላላችሁ። in your life experience በህይወታችን ውስጥ when individual አንድ ሰው ፌስ ሰደን ድንገተኛ ኢንጁሪ ሊያጋጥመው ይችላል፣ አክሲደንት other gives traditional first aid በዚህ ሰዓት ምን ያደርጋሉ? ባህላዊ የሆነ የመጀመሪያ የህክምና እርዳታ ያደርጋሉ። ግን ያ ምንድነው? ባህላዊ ነው። አሁን አላማው ምንድነው? to make this more scientific ይህን ነገር ወደ ሳይንስ ለመቀየር you learn first aid prevention in this grade። ስለዚህ ስለ ፈርስት ኤድ ደግሞ በዚህ ክፍል ላይ ትማራላችሁ ማለት ነው። ምክንያቱም አንድ ሰው ሲጎዳ ባህላዊ ፈርስት ኤድ ባህላዊ የመጀመሪያ እርዳታ ነው የሚደረግለት። ይህንን ወደ ሳይንሱ ለመቀየር መማር ይኖርባችኋል ማለት ነው። ፈርስት ኤድ ሲባል is a treatment given when the accident or sudden illness occur. Immediate care are given to a person who has been injured until he or she is taken to health center. ፈርስት ኤድ ሲባል ምንድነው? ትሪትመንት የሚሰጥ ትሪትመንት ነው፣ ህክምና ማለት ነው። መቼ? አክሲደንቱ አደጋው ወር ደግሞ ሰደን ኢልነስ ድንገተኛ ህመም መታመም ማለት ነው ኦከር በሚፈጠርበት ሰዓት ኢሚዲየት ኬር ወዳውኑ ማለት ነው። ወዳውኑ ቱ ለሰውየው ማለት ነው። who has been injured ለተጎዳው ሰውዬ አንቲል እስከ መቼ? he she is taken to health center ወደ ጤና ጣቢያ እስከሚሄድ ድረስ። ወደ ጤና ጣቢያ እስከሚሄድ ድረስ ወዳውኑ የሚሰጠው ህክምና ምን ይባላል? ፈርስት ኤድ ይባላል። it is initial treatment or help given to injured individual። ይሄ ኢኒሻል ትሪትመንት ነው፣ መነሻ ህክምና ነው፣ የመጀመሪያ ህክምና ነው፣ ወይም ሄልፕ እርዳታ ነው ማለት ነው። የሚሰጠው ለማን ነው? ለተጎዳው ማህበረሰብ ማለት ነው። ለተጎዳው ግለሰብ የሚሰጠው የመጀመሪያ ትሪትመንት ነው። the purpose of first aid are ፐርፖዙ ምንድነው? የፈርስት ኤድ ዓላማ 3 ፒስ 3 ፒዎች ናቸው። የመጀመሪያው ፕሪቨንት ፈርዘር ኢንጁሪ ነው። ፕሪቨንት መከላከል ነው፣ ተጨማሪ አደጋ እንዳያመጣ ለመከላከል ነው። ሌላኛው ፕሪዘርቭ ላይፍ ነው፣ ህይወትን ለማዳን ነው። ሶስተኛው ፕሮሞት ሪከቨሪ ለመጨመር ለማጎልበት፣ ሪከቨሪ የመመለሻ ጊዜውን የማገገሚያ ጊዜውን ማለት ነው። እሱን የሚያገግምበትን ጊዜ የበለጠ ለማፍጠን ነው ማለት ነው። እንግዲህ የፈርስት ኤድ ዋና ዓላማዎቹ እነዚህ 3 ናቸው ማለት ነው። ሌላኛው ሰም ኮመን ፈርስት ኤድ ኪት የሚባሉት የመጀመሪያ ደረጃ እርዳታ ጊዜ የሚያገለግሉ እቃዎች፣ ግሎቭ አለ፣ ጓንት፣ ፕላስቲክ ባግ ነው፣ የፕላስቲክ ቦርሳ ነው ወይ ደግሞ ዲሽ ግሎቭ የእጅ ጓንቶች ማለት እነዚህ ያስፈልጋሉ ማለት ነው። ሌላኛው ጋውዝ ማለት ክሊን ክሎዚንግ ንጹህ የሆነ ጨርቅ። ስፕሊንት ሲባል ደግሞ ስትሬት ሴክሽን ኦፍ ውድ ቀጥ ያሉ ውድ የእንጨት ሴክሽኖች ክፍልፋዮች የተከፈለ ግን ቀጥ ያለ ማለት ነው። ቀጥ ያለ የእንጨት ክፋይ የፕላስቲክ እነዚህ ቀጥ ያሉ ግን ስትሬት ናቸው። እነዚህ ናቸው ፕላስቲክ፣ ካርድቦርድ፣ ካርቶን፣ ሜታል ምን ሊሆኑ ይችላሉ? ሜታል ብረት ሊሆን ይችላል። ግን ምንድነው? ስትሬት ነው።
ስትሬት የሆነ ግን የተቆራረጠ ከእንጨት ሊሆን ይችላል፣ ከፕላስቲክ ሊሆን ይችላል፣ ከካርድቦርድ ከሜታል ሊሆን ይችላል። እና ዓላማው ምንድነው? ቁስሉን ለመሸፈን ነው። ቁስሉ ድጋሜ ሌላ ጉዳት እንዳያስተናግድ ማለት ነው። ሌላኛው ስሊንግ ነው። ይሄ ደግሞ ቪክቲም ሸርት ቦተም ሂም። ቪክቲም ማለት ተጎጁ፣ የተጎጁ ሄር ሃርት ሸርት ሸሚዝ ላይ የት ቦተም መጨረሻ ላይ የተጎጁ ሸሚዝ አለ። ከተጎጁ ሸሚዝ ላይ መጨረሻ ላይ ያለው የጨርቅ ክፍል ማለት ነው። ያ ማለት ጠንካራ ጨርቅ ማለት ነው። እዚህ ጋር ስሊንግ ማለት ጠንካራ ጨርቅ ነው። ይሄ ጠንካራ ጨርቅ ደግሞ ከሚለብሰው ልብስ መጨረሻ ላይ ይገኛል። እሱን ለማለት ነው ማለት ነው። እነዚህ እንግዲህ ኪት ናቸው ወይም መሳሪያዎች ናቸው። ፈርስት ኤድ ላይ የምንጠቀማቸው መሳሪያዎች ናቸው። ጓንት እንዲሁም ደግሞ ጋውስ ንጹህ የሆነ ጨርቅ ማለት ነው። ስፕሊንት የምንለው ደግሞ የእንጨት ቁራጭ ሊሆን ይችላል፣ የፕላስቲክ ወይ ደግሞ የካርቶን ወይ ደግሞ የሜታል የብረት ቁራጭ ሊሆን ይችላል ማለት ነው። ቀጥ ያለ ነው፣ ስትሬት ቀጥ ያለ ነው እና የተጎዳውን አካል ክፍል እንዲይዝልን እንዳይንቀሳቀስ የሚያደርጉልን ናቸው። እሺ ይሄ አክቲቪቲ 5 ነው። ይሄንንም ጀስት ከሪቪው ኤክሰርሳይዝ ጋር የምንሰራ ይሆናል። ሌላኛው ስፖርት ኢንጁሪ ማኔጅመንት። ስፖርት ላይ አደጋ ቢያጋጥመን እንዴት ነው ያንን ከዛ ነገር ማኔጅ አድርገን መዳን የምንችለው የሚለውን ይነግረናል። እሺ ስፖርት ኢንጁሪ ማኔጅመንት ሲባል ምንድነው? ማኔጅመንት ነው። ስፔሲፊክ ኢንጁሪ የሆነ አደጋ ይመጣል። ከዛ አደጋ አለው ኢንዲቪዥዋል ግለሰቡን ምን ማድረግ ነው? ሪተርን መመለስ ነው ማለት ነው ወደ የሚወደው ስፖርት ካደገው በኋላ። ኦር ደግሞ ኮንቲኒው እንዲቀጥል ማስቻል ነው። ቱ ፕሌይ እንዲጫወት ዜር ቹዝን ስፖርት የመረጠውን ስፖርት እንዲጫወት ማድረግ ነው ከጉዳት በኋላ። ዊዛውት ዳሜጂንግ ዜር ቦዲ ሌላ ተጨማሪ ጉዳት እንዳያስተናግድ። መጀመሪያ ኦልሬዲ ተጎድቷል፣ ድጋሚ ደግሞ ሌላ እንዳይጎዳ በማድረግ ድጋሚ ሌላ ሰውነቱ እንዳይጎዳ በማድረግ ወደ ምን መመለስ ነው? ወደ የሚሰራው ስራ መመለስ ወይ ደግሞ የመረጠውን ስፖርት እንዲሰራ ማድረግ ነው ማለት ነው። when you engaged in different sport activity በተለያዩ ስፖርታዊ እንቅስቃሴዎች ላይ በምትሳተፉበት ጊዜ you may face sport injuries ምን ሊያጋጥማችሁ ይችላል? የስፖርት አደጋ ሊያጋጥማችሁ ይችላል። ይሄ ደግሞ መቼ ነው የስፖርት አደጋዎች የሚከሰቱት? የመጀመሪያው due to lack of warming up ነው። ማሟሟቅ ሳይኖርብን ሲቀር ወይ ደግሞ በቂ የሆነ ዋርሚንግ አፕ በቂ የሆነ ማሟሟቅ የማናደርግ ከሆነ፣ ኢምፕሮፐር ኮንታክት ትክክል ያልሆነ ግንኙነት ከሰው ጋር ለምሳሌ እግር ኳስ ጨዋታ ላይ ትክክል ያልሆነ ግንኙነት የምናደርግ ከሆነ፣ ኢምፕሮፐር ድሬሲንግ አሁን ትክክለኛ ያልሆነ አለባበስ የምንጠቀም ከሆነ፣ ኢንኮንቬንሽንት ፋሲሊቲ ምቹ ያልሆኑ የመገልገያ ስፖርት ላይ የመገልገያ እቃዎች ለኛ ምቹ ያልሆኑ እነዚህ ምን ያደርጋሉ? ኤንድ ኦክራንስ ኦፍ አክሲደንት እነዚህ ነገሮች አደጋን ኦከር እንዲፈጠር ያደርጋሉ ማለት ነው። እንግዲህ እነዚህ አደጋ ሊፈጠር የሚችልባቸው ነገሮች ናቸው። በቂ የሆነ ማሟሟቅ አለብን። ኢምፕሮፐር የሆነ ኮንታክት ተገቢ ያልሆነ ግንኙነት፣ አለባበሳችን ፋሲሊቲው ምቹ ካልሆነ ለጉዳት እንጋለጣለን ማለት ነው። some of these sport injury are ለምሳሌ ምን አይነት ጉዳት ያጋጥመናል? ስፖርት ኢንጁሪ የስፖርት ጉዳቶች ስፕሬን መጣመም ማለት ነው። ዲስሎኬሽን መሰነጣጠቅ፣ ቦን ፍራክቸር የአጥንት መሰበር፣ ብሩሲንግ መሰንጠቅ እንደዚህ አይነት ነገር ያጋጥመናል ማለት ነው ስፖርት ኢንጁሪ ላይ። in the first 72 hour በመጀመሪያዎቹ 72 ሰዓቶች ውስጥ after the occurrence of the above injury ኢንጁሪው ከተከሰተ ከ72 ሰዓት በኋላ ማለት ነው። እንዲሁም and others it is better to follow the Reiser principle to manage ለማድረግ ቁስሉን ለመንከባከብና እንዲድን ለማድረግ እዚህ ጋር አንድ ስቴፕ እንከተላለን። ራይሰር የሚል ማለት ነው። ራይሰር ማለት አር ማለት እረፍት መደረግ አለበት ማለት ነው። አንድ ሰው ከተጎዳ እረፍት ማድረግ ሲባል avoiding use of injured body part የተጎዳውን የአካል ክፍል
መጠቀም የለብንም። አቮይድ ማስወገድ ዩዝ ከመጠቀም የምን ኢንጁርድ የሆነውን ቦዲ የተጎዳውን የሰውነት ክፍል ማለት ነው። ቴኪንግ አዌይ ዘ ኢንጁርድ ፐርሰን ፍሮም አክቲቪቲ እንዲሁም ደግሞ ኢንጁርድ የሆነው ፐርሰን የተጎዳው ሰው ፍሮም ከማንኛውም አክቲቪቲ መታቀብ ይኖርበታል፣ እረፍት መውሰድ ይኖርበታል ማለት ነው። ሌላኛው RICER ነው፣ ራይሰር የሚለው ነው። ሌላኛው አይ ደግሞ ያለበት አይስ በረዶ ማለት ነው። ሶ አፕላይ አይስ በረዶ ወይ ደግሞ ኮልድ ቴራፒ ቀዝቃዛ ነገር ለማ ቱ ኢንጁርድ ቦዲ የተጎዳው ክፍል ላይ ከ15-20 ደቂቃ ድረስ በተጎዳው ክፍል ላይ ይህንን ኮልድ ወይ ደግሞ በረዶ እናስቀምጣለን ማለት ነው። ኮምፕሬሽን፣ ይሄ ደግሞ ኮምፕሬሽን ማለት መሸፈን ነው። ይሄ ደግሞ አፕላይ ፊርም ጠንካራ በሆነ ነገር መሸፈን አለብን። በኢላስቲክ ሊሆን ይችላል፣ ጠንካራ በሆነ ላስቲክ። ነን አድሃሲቭ መሆን አለበት፣ የማይጣበቅ ማለት ነው። የምንጠቀመው ነገር የምንሸፍንበት ነገር። ባንዴጅ ማለት የቁስል መሸፈኛ ነው። ቱ ዘ ኢንጁርድ ቦዲ ፓርት የተጎዳውን የአካል ክፍል በእንደዚህ መሸፈን አለብን። በጠንካራ ነገር ወይም በላስቲክ ግን ምን መሆን አለበት? የማይጣበቅ ነገር መሆን አለበት። በቁስል መሸፈኛ የተጎዳውን ፓርት መሸፈን፣ ይሄ ምን ይባላል? ኮምፕሬሽን እንለዋለን። ሌላኛው ኢሊቬሽን ነው፣ ከፍ ማድረግ ማለት ነው። ኢሊቬት ዘ ኢንጁርድ ቦዲ የተጎዳውን የአካል ክፍል ከፍ እናደርጋለን። አበቭ ዘ ሄርት ሌቭል ከልባችን በላይ ከፍ ማድረግ። ይሄ ለምንድን ነው? 2 ዲግሪስ ብለድ ፍሎው ነው። የደም ዝውውርን ለመቀነስ የተጎዳው የአካል ክፍል ደም እንዳገኝ አይፈለግም ማለት ነው። ሶ የደም ዝውውሩን ለመቀነስ የተጎዳውን የሰውነት ክፍል ከፍ ማድረግ አለብን ነው። ሌላኛው ሪፈራል ነው። ሪፈራል ማለት ፈርስት ኤድ አከናውነናል፣ ማድረግ ያለብንን ነገር ካደረግን በኋላ ወደ ዶክተር ጋር ወይ ደግሞ ወደ ፊዚዮቴራፒስት መውሰድ ነው። ሶ ሪፈርቱ ማለት ቱ ሲ ዶክተር እንዲያው ማድረግ ወይ ደግሞ ፊዚዮቴራፒስት እንዲያው ማድረግ። ፎር አኩሬት ዳያግኖሲስ ለትክክለኛ ሕክምና ማለት ነው። አኩሬት ትክክለኛ ሕክምና እንዳገኝ ዶክተር ወይ ደግሞ ፊዚዮቴራፒ እንዲያው ማድረግ። ይሄ ምን ይባላል? ሪፈራል እንለዋለን። ሌላኛው ሃው ዱ ዩ ማኔጅ። እሺ አክቲቪቲ 6 ኦሬዲ ከሪቪው ኤክሰርሳይዝ ጋር የምንሰራ ይሆናል። ሌላኛው ኮንሲኩዌንስ ኦፍ ዶፒንግ ነው። የዶፒንግ መዘዞች ውጤቱ ምንድን ነው? ስለዚህ ይህን ርዕስ ከጨረሳችሁ በኋላ ስለ ኮንሲኩዌንሱ ምን እንደሆነ ዲስክራይብ ማድረግ አለባችሁ። ይሄ ለርኒንግ ኮምፒተንሲ ነው። እሺ መጀመሪያ ስታርት አፕሊኬሽን የመነሻ ጥያቄዎች አሉ። ዋት ኢዝ ዶፒንግ? ዶፒንግ ምንድን ነው? ዋት አር ዘ ኮንሲኩዌንስ ኦፍ ዶፒንግ? ዶፒንግ የሚያመጣው ጣጣ ምንድን ነው? መጀመሪያ ሚኒንግ ኦፍ ዶፒንግ፣ ዶፒንግ ምን እንደሆነ ትርጉሙን እንይ። ዘ ተርም ዶፒንግ ሲባል ሪፈርስ ቱ ምንድን ነው? ዘ ዩዝ ኦፍ መጠቀም ማለት ነው። ፕሮሂቢትድ የተከለከሉ ሜዲኬሽን መድኃኒቶችን፣ ድረግም እንዲሁም መድኃኒት ነው። ኦር ትሪትመንት ህክምና ባይ አትሌት በአትሌቶች ማለት ነው። ሶ አትሌቶች ያልተፈቀደን መድኃኒት ይጠቀማሉ ማለት ነው። ዊዝ ኢንቴንሽን፣ ኢንቴንሽን ማለት ምን አስበው ነው ይህን የሚያደርጉት። ኢንቴንሽን ማለት ማሰብ ማቀድ፣ ምንድን አቅደው ነው ይህን የሚያደርጉት? ኢምፕሩቭ ለማሻሻል ነው። አትሌቲክ ፐርፎርማንስ የአትሌቲክ ብቃታቸውን፣ ሯጭ ከሆነ ምርጥ ሯጭ እንዲሆን ማለት ነው። እግር ኳስ ተጫዋችም ከሆነ እንደዛው ምርጥ እግር ኳስ ተጫዋች እንዲሆን መድኃኒት ይጠቀማል ማለት ነው። አበረታች መድኃኒት፣ ይሄ ዶፒንግ ይባላል። ከረንትሊ በአሁኑ ሰዓት ዶፒንግ ምን ሆኗል? ሲሪየስ ፕሮብለም ሆኗል። ከፍተኛ ችግር ሆኗል ስፖርት ላይ ማለት ነው። አትሌቶች ዶፒንግ ይህን አበረታች የሆነ መድኃኒት ይጠቀማሉ ብቃታቸውን ለማሻሻል ሲሉ። ይሄ እንግዲህ ከፍተኛ ችግር እየሆነ ነው በአሁኑ ጊዜ ይለናል። እሺ ምንድናቸው ኮንሲኩዌንሶቹ የዶፒንግ ካል? ዜር አር መኒ ሪስክ፣ ብዙ ጉዳቶች አሉት። አሶሺየትድ ዊዝ ዶፒንግ፣ ከዶፒንግ ጋር ተያይዞ ብዙ ጉዳቶች፣ ብዙ ሪስክ አለው። ዜርፎር ይለናል ኢት ኢዝ ኢምፖርታንት፣ በጣም አስፈላጊ ጠቀሜታ አለው። ቱ አንደርስታንድ መረዳት፣ ኮንሲደር ኦል ደ ኮንሲኩዌንስ ኦፍ ዶፒንግ፣ የዶፒንግን ሁሉንም ውጤቶች መረዳት አስፈላጊ ነው። ሰም ኦፍ ደ ኮመን ኮንሲኩዌንስ ኦፍ ዶፒንግ ምንድን ናቸው? እነዚህ ውጤቶች
የሚያመጣው ተጽዕኖ ምንድን ነው? ሄልዝ ላይ የመጀመሪያው ሄልዝ ላይ ነው። ጤና ላይ ችግር ይፈጥራል። ጤና ላይ ስንል ምንድን ነው የሚፈጥረው? the use of performance enhancing drug ፐርፎርማንስ ማለት ብቃት ነው። ኢንሃንሲንግ ማለት ብቃትን ማሻሻል፣ ድረግ መድኃኒት፣ ብቃትን የሚያሻሽል መድኃኒት ዩዝ መጠቀም ማለት ነው። ሜይ ሃቭ ምንድነው ጉዳቱ? ሎንግ ረጅም እና ሾርት አጭር ኢምፓክት ተጽዕኖ አለው። ረጅም ተጽዕኖ አለው፣ እንደዚሁም ደግሞ አጭር የሆነ ተጽዕኖ አለው። ምን ላይ? አካላችን ላይ። ኦን ደ አትሌቱ ፊዚካል አካሉ ላይ፣ ሜንታሊቲው አእምሮ ላይ አጭርና ረጅም የሚባሉ ተጽዕኖዎች አሉት ማለት ነው። እንደዚህ አይነት ችግር ያመጣል ጤናው ላይ። አጭር ሲባል ወዳው የሚታይ ለውጥ፣ ረጅም ሲባል ደግሞ ከቆየ በኋላ የሚያመጣው ተጽዕኖ ነው በጤናችን ላይ ማለት ነው። ዶፒንግ ካን ትሪገር አንዛይቲ ለድብርት ስሜት ያጋልጠናል። ለምሳሌ ኦብሰሲቭ ዲስኦርደር ኤንድ ሳይኮሲስ፣ ይሄም የበሽታ አይነት ነው። እንደነዚህ አይነት በሽታዎችን ያጋጥመናል ማለት ነው ዶፒንግ የምንጠቀም ከሆነ። ሌላኛው በማህበራዊ ህይወታችን ላይ ያለው አስተዋጽኦ ነው። ሶሻል መገለል ሊደርስብን ይችላል ማለት ነው። ዶፒንግ ሃዝ ሲግኒፊካንት ምንድነው? ከፍተኛ የሆነ ኔጋቲቭ ኢምፓክት አሉታዊ ተጽዕኖ አለው ኦን ዘ ፐርሰን ፕራይቬት ላይፍ በሰውየው የግል ህይወት ላይ ማለት ነው። እንዲሁም ደግሞ ሶሻል ኢንተራክሽን በማህበራዊ ግንኙነቱም ላይ እንደዚሁ። ዶፒንግ የተጠቀመ ሰው ማለት ዶፕድ ኢዝ ኮንሲደርድ አስ ቺተር እንደ አጭበርባሪም ይታያል። ኤንድ ኤክስፕረስ ሜኒ ፎርም ኦፍ ስቲግማ መገለል። ስቲግማ ማለት መገለል ነው። መገለል ሊደርስበት ይችላል። አጭበርባሪ ሊባል ይችላል። እንግዲህ ይህ ማህበራዊ ላይ ያለው ጉዳት ነው። ሌላኛው በፋይናንሻል በገንዘብ ላይም እንደዚሁ ጉዳት ያመጣል። ባን ማለት መታገድ ማለት ነው። ሪዛልቲንግ ፍሮም ከምን የመጣ? አንቲ ዶፒንግ ሩል ቪዮሌሽን። አንቲ ዶፒንግ ማለት ጸረ አበረታች መድኃኒት፣ ቪዮሌሽን ሩል ቪዮሌሽን ህግ መጣስ። የዚህን የዶፒንግን ህግ መጣስ ማለት ነው ወይም አለማክበር ዊል ሃቭ ምን አለው? ሲግኒፊካንት ከፍተኛ የሆነ ፋይናንሻል የገንዘብ ኢምፓክት ተጽዕኖ አለው ኢን ኦን ኢንዲቪዥዋል ሰውየው ላይ ማለት ነው። ፎር አትሌቱ ዚስ ኢንክሉድስ ቱ ሪተርን መመለስ፣ ፕራይዝ መኒ የገንዘብ ሽልማት መመለስ፣ የተሸለመውን ነገር ይመልሳል ማለት ነው። ሌላኛው ደግሞ ፋይናንሻል ሳንክሽን የገንዘብ ቅጣት ማለት ነው። ሳንክሽን ማለት ቅጣት ነው። የገንዘብ ቅጣትም ሊደርስበት ይችላል። የተሸለመውንም ብር ይመልሳል። አያችሁት? በገንዘብ ደረጃ ከፍተኛ ጉዳት አለው። ተርሚኔሽን ማቋረጥ፣ ማቆም። ኮንትራት ኦፍ ስፖንሰርሺፕ ኮንትራቱን ለምሳሌ 2 ዓመት ከሆነ ኮንትራቱ ያንን ያቆማል ማለት ነው። ተርሚኔት ያደርጋል፣ ይቆማል። ኮንትራቱም ይቆማል ማለት ነው። በገንዘብ ጉዳይ እንደዚህ አይነት ትልቅ ተጽዕኖ አለው። ሳንክሽን ማለት ቅጣት ነው። ሳንክሽን ፎር አንቲ ዶፒንግ ቫዮሌሽን ይሄን የዶፒንግ ህግ መጣስ ቅጣቱ ማለት ነው። ካን ኢንክሉድ ምን ሊሆን ይችላል? ዲስኳሊፊኬሽን ኦፍ ሪዛልት ውጤቱ አት ኢቨንት በዛ ክስተት ወይም በዛ ውድድር ላይ የተገኘው ውጤት ምን ይሆናል? ዲስኳሊፊኬሽን ይሰረዛል ማለት ነው። ኢንክሉዲንግ ፎር ፊቸር ኦር ሉዚንግ ኦፍ ሜዳሊያውን ማጣት፣ መቀማት። ፊቸር ማለት መቀማት ነው። ሉዝ ማጣት፣ ሜዳሊያውንም ያጣል። ባን ፍሮም ኦል ስፖርት ከሁሉም ስፖርት ምን ይደረጋል? ባን ይደረጋል፣ ይታገዳል ማለት ነው። ኮምፒቲንግ ከውድድር ሊሆን ይችላል። ትሬኒንግ ከመሰልጠን፣ ኮችን ከማሰልጠንም ከመወዳደርም ባን ይደረጋል፣ ይታገዳል ማለት ነው። ይሄ ቅጣቱ ነው። ፎር አፕ ቱ 4 ይር ለ4 ዓመት ይሄ ዝቅተኛው ቅጣት 4 ዓመት ነው። ከሁሉም የስፖርት አይነት መገለል ማለት ነው። ኢቭን ላይፍ ደግሞ ሙሉ በሙሉ ህይወቱን በሙሉ ሊታገል ይችላል። ይሄ ምን ከሆነ ነው? ሪፒት ድግግሞሽ ካለበት ሞስት ሲሪየስ ኬዝ በጣም አደገኛ ኬዝም ከሆነ 4 ዓመት ብቻም ሳይሆን ሙሉ ህይወቱን ሊታገል ይችላል ማለት ነው። ዩኒት 1 ይሄን ይመስላል ማለት ነው። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ይሄ አክቲቪቲ 7 አክቲቪቲዎችን እና እንዲሁም ደግሞ ይሄንን የቻፕተር ሰመሪ እንዲሁም ደግሞ ይሄንን የቻፕተር ሪቪው ኢኩዌሽን በፓርት 2 የምለቅላችሁ ይሆናል። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ባይ ባይ።